ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የቅማንት ሕዝብ የመብት ትግል መጻኢ ሁኔታ ምንድን ነው በሚል ርዕስ አንድ ውይይት ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ የአክብሮት ግብዣችን ነው። በዛሬው ውይይታችን የቅማንት ሕዝብ ህገ መንግስታዊ ጥያቄ አሁን ያለበት ሁኔታ ምንድን ነው፣ አጠቃላይ አሁን ያለው የትግሉ ሁኔታ ምን ላይ ነው የሚለውን እናነሳለን። ሌላው የብልጽግና መንግስት የቅማንትን ህዝብ ጥያቄ ወዴት እየወሰደው ነው ወይም ደግሞ የያዘበት መንገድ ምንድን ነው የሚለውንም እናነሳለን። በመጨረሻም ለዚህ ቀጣይ የመብት ትግል መብቱ እንዴት መከበር አለበት፣ እንዴት መቀጠል አለበት፣ የትግል አቅጣጫዎች ምንድን ናቸው የሚለውን እናነሳለን ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የመጀመሪያ ጥያቄያችን እንደ መግቢያ የምናነሳው የቅማንት ህዝብ ህገ መንግስታዊ ጥያቄ ምን ላይ ነው ያለው የሚለውን ይሆናል ማለት ነው። እንግዲህ ብዙዎች የቅማንት ህዝብ ጥያቄ እንደቀረ እንደተረሳ፣ የታሰረውም ታስሮ በዛው እንደሚቀጥል ሁሉ ነገር በተለይ በዚህ በመንግስት በኩል የሚነዛው ጉዳይ ምንድን ነው የሚለውን የብዙዎች ጥያቄ ስለሆነ ዘንድሮ ወደ አንተ ልምጣና የቅማንት ህዝብ ጥያቄ ምን ላይ ነው ያለው፣ ህገ መንግስታዊ ጥያቄው አሁን ላይ ሁኔታው ምንድን ነው የሚለውን እሱን ወደ አንተ ልምጣ። መልካም እንግዲህ የቅማንት ህገ መንግስታዊ ጥያቄ ምን ላይ ነው ያለው የሚለውን ጥያቄ መመለስ አስፈላጊ ነው። የቅማንት ህገ መንግስታዊ ጥያቄ ህገ መንግስቱ ባለመከበሩ ችግር ላይ የወደቀ ጥያቄ ነው። ጥያቄው ህብረተሰቡ ትቶታል ወይ ቀርቷል ምናምን የሚል አይደለም። ይመለሳል አይመለስም፣ አሁን ባለው ሁኔታ መንግስት ያን መመለስ ይችላል አይችልም የሚለው ነው። በአጠቃላይ ኢትዮጵያ ውስጥ ያለው ችግር የስርዓት መፍረስ ነው። ስርዓት የለም፣ የህግ የበላይነት የለም። ስርዓቱ ፈርሷል። ሰው በህግ አይዳኝም። ማንም የፈለገውን ነገር ያደርጋል። መንግስትም ከተማ ላይ ተቀምጦ ከተማ በማሳመር ላይ የተመሰረተ ሆኗል እና በዚህ ሂደት የቅማንትን ጥያቄ ህገ መንግስቱን መሰረት አድርጎ መመለስና መሬት ላይ ማውረድ የሚባለው ነገር አስቸጋሪ ነው የሚሆነው ማለት ነው። ሰው የቅማንት ጥያቄ ችግር ላይ የወደቀበት ምክንያት የፌዴራል የመንግስት ስርዓቱ ስለፈረሰ፣ በተለይ ደግሞ ማዕከላዊ መንግስት የሚባለው ወይም የፌዴራሉ መንግስት ስርዓቱን አፍርሶ እንደፈለገ ስለሚሄድ ማለት ነው። በፈለገው መንገድ ስለሚሄድ ነው። ስለዚህ ህገ መንግስቱ አይከበርም። በህገ መንግስቱ መሰረት የሚፈጸም ነገር የለም። ህገ መንግስታዊ ነው ጥያቄያችን። ያለ ህገ መንግስት ደግሞ ጥያቄው ሊመለስ አይችልም ማለት ነው። ስለዚህ ህገ መንግስቱ ስለማይፈጸም የቅማንት ጥያቄ ተንሳፎ እንዲቀር ተደርጓል። አሁን ባለበት ቁሞ እንዲቀር ተደርጓል። በዚህ ምክንያት ደግሞ ባለው ጋፕ ውስጥ የሚሰሩ ብዙ የተለያዩ ነገሮች አሉ። መሰረታዊ ነገሩ ይሄ ነው። የብልጽግና መንግስት የአባቱን ህገ መንግስት ጥቅም ላይ እንዳይውል አድርጎታል። ለግል ጥቅሙ ይጠቀማል። በነገራችን ላይ ምንድነው የሚያደርገው? ምርጫ ለማስመረጥ፣ ምርጫ ለማራዘም፣ የሆነ ሀገር አስቸኳይ ጊዜ አዋጅ አውጄ ለመርገጥ፣ ለማፈን፣ ለህግ ማስከበር ምናምን በሚል ለመጨፍለቅ ይጠቀምበታል። ከዛ ባለፈ ግን የህዝቦችን ጥያቄ ለመመለስ፣ የሀገሪቱን ሰላም ለማረጋጋት፣ የህግ የበላይነትን ለማስጠበቅ፣ መንግስታዊ ስርዓትን ጠብቆ ለማሳደግ፣ የበለጠ ዲሞክራሲያዊ ስርዓትን ለማምጣት አይጠቀምበትም ህገ መንግስቱ። ህገ መንግስት ማለት የአንድን ሀገር የመንግስትንና የህዝብን ግንኙነት ገበርን የሚያደርግ ማለት ነው። ሚዳኝ ስርዓት ነው፣ ሚዳኝ ህግ ነው። ያ እስካልተከበረ ድረስ በሀገሪቱ ያለው ስርዓት ሁኔታ የፈረሰ ነው። በፈረሰ ስርዓት ደግሞ የሚመለስ የህዝብ ጥያቄ የለም። የቅማንት ህዝብ ጥያቄ በህገ መንግስቱ አንቀጽ 8 አንቀጽ 39 እና አንቀጽ 46 መሰረት የተነሳ ጥያቄ ነው። እነዚያን ድንጋጌዎች መሰረት አድርጎ በአጠቃላይ በህገ መንግስቱ የህዝቦች መብት መከበር ስርዓት ወይንም መርሆች ላይ የቆመ ነው የቅማንት ጥያቄ። ስለዚህ የግዴታ የቅማንት ጥያቄ እንዲመለስ ህገ መንግስቱ መከበር አለበት። ህገ መንግስቱ እስካልተከበረ ድረስ የቅማንት ጥያቄ ሊመለስ አይችልም። ወይም ደግሞ በአዲስ የህገ መንግስት ስርዓት እንኳን እንትን አድርገውት ቢሆን ዋቴቨር ይሁን ኢትዮጵያ ውስጥ ባለው ስርዓት የህግ የበላይነት መከበር አለበት። ህጋዊ ጥያቄ የጠየቀ ጥያቄው የሚመለሰው በህግ ነው። ህግ እስካልተከበረ ድረስ ጥያቄው ሊመለስ አይችልም ማለት ነው። የቅማንት ጥያቄ ችግር ላይ የወደቀው በዚህ ምክንያት ነው። ብልጽግናው ደግሞ ለግል ጥቅሙ ነው የሚያውለው ማለት ነው። ስለዚህ ህገ መንግስቱን ወደኋላ ሄደ ስትመለከት ብልጽግና ወደ ስልጣን ሲመጣ በርካታ የህዝብ ጥያቄ ነበረ። ወያኔ ያልመለሰው ጥያቄ፣ መመለስ ያለበት ጥያቄ፣ ተጀምሮ የነበሩ ጥያቄዎች አሉ ልክ እንደ ቅማንት እና በደቡብ ኢትዮጵያ የተለያዩ ህዝቦች ጥያቄ ይጠይቁ ነበረ። በምንም ይሁን በምንም የመለሰው ጥያቄ የሲዳማን ጥያቄ ብቻ ነው። ከዛ ውጭ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚባለውን ወደ 3 ከፈለው። የማዕከላዊ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ ብሎ ከፈለው በእንትኑ ማለት ነው። በዚህ ውስጥ የሚጠይቁ ብዙ ህዝቦች ነበሩ፣ መብታቸው የሚጠይቁ። ዛሬ ድረስ የሚገደሉ ህዝቦች አሉ፣ መብታቸው የሚጠይቁ። በቁጥር ትንሽ የሆኑ ብዙ የሆኑ በርካታ ህዝቦች አሉ እስከዛሬ ፍዳቸው የሚቆጥሩ። ጉራጌው ችግር ውስጥ ነው።
ወላይታው ምን እንደደረሰበት እናውቃለን። በዚህ በጉራጌ ውስጥም ያሉ ሌሎች ልዩ ልዩ ህዝቦች አሉ። የጋሞ በሚባለው አካባቢ ያሉ ህዝቦች አሉ። በጣም ብዙ በርካታ ህዝቦች ጥያቄ የሚጠይቁ ራሳችን በራሳችን እናስተዳድር የሚሉ እነዚህ ሲገደሉ ብለው ሲገደሉ ያድራሉ። ህግ የበላይነት የሚባል ነገር ስለሌለ ማለት ነው። ነገር ግን ብልጽግናው ህዝብን ለማፈንም ለመምቻም ለመርገጫም ይጠቀምበታል። የዓመታዊ ሪቹዋሉን ለማካሄድ ላይክ የተወካዮች ምክር ቤት ስብሰባ አካሄድኩ ለማለት አንቀጽ ከዚህ ምናምን ምናምን ብሎ ጠቅሶ ነው። የፌዴሬሽን ምክር ቤት ስብሰባ አንቀጽ ጠቅሶ ነው። ከዚህ ውጭ ሌላ የለውም። ይሄ ደግሞ ሪቹዋሉን ነው ምንድን ነው ልማዱን ለማካሄድ ለመከወን እንጂ መንግስታዊ ስርዓቱን ለመጠበቅ አይጠቀምበትም ማለት ነው። ይሄ ነው ሌላው ችግር። የህዝቦችን ጥያቄ በካልቾ ብሎ ጥሏል። በቀውስ ውስጥ ነው የሚኖረው ብልጽግና መንግስት። ስርዓትን አፍርሶ በቀውስ ውስጥ ነው የሚኖረው። ቀውስ ካልተፈጠረ በሰላም መኖር አይችልም። ምክንያቱም ህዝብ ይጠይቃል። ሰላማዊ ሆነ ስትቀጥል ህዝብ መጠየቁ አይቀርም። ህዝብ ሲጠይቅ ደግሞ ትክክለኛ መልስ መመለስ አለብህ። ያልሰራው ሊመልስ አይችልም። ያለው ምርጫ ማለት ነው። ብልጽግና ብዙ ጊዜ ፊቱን በሜካፕ ቀብቶ ፀጉሩንም እንደዚሁ ሂውማን ሄር ምናምን አድርጎ የተለያዩ ነገሮችን ለቃልቆ ከአንገቱ በላይ በቃ ቅዱስ ሆኖ ነው የሚታየ። ይህ አዲስ አበባ ላይ ያለው ብልጽግና ነው። አዲስ አበባ ማለት ከዛ በኋላ ያለው ከሰውነቱ ሌላው ገላውንም አይታጠብም፣ ምንም የለውም፣ ልብሶቹንም አይቀይርም። ቆሻሻ ነው። ከሱ በታች ያለው ከአንገቱ በላይ ያለው ብቻ ነው ንጹህ ነው የሚታየው። ይሄ አዲስ አበባ ነው። ይሄ ለዓለም አቀፉ ማህበረሰብ የሚታይበት ምናምን ነው። እዛ ውስጥ ያለው ውስጡ ለቄስ ነው። ህዝቡ እየተበደለ እየተጎዳ በዲሞክራሲ እጥረት፣ በህግ የበላይነት እጥረት፣ በየጊዜው በሚደረግ ጦርነት ምክንያት ህዝቡ ፍዳውን እየቆጠረ ነው። ሌላው ማለት ሌላው ህዝብ ምናልባት ትልልቅ ከተሞች እንደዚህ አይነት ተመሳሳይ የአዲስ አበባ ዲፕሊኬሽን ሊኖር ይችላል። ለምሳሌ ጅማ ብትሄድ እንደዚህ አይነት ነገር ሊኖር ይችላል። ጎንደር ያብለጨልጫታል የሆነ ቦታዋን። ባህር ዳር እንደዚህ ሊያብለጨልጭ ይችላል። ወይ ሳምዌር ኤልስ እንደዚህ አይነት ነገር ይኖራል። ከዛ ባለፈ ግን ገጠርና የሌላው ቦታ አብዛኛው የኢትዮጵያ ክፍል የሚባለው ችግር ውስጥ ነው የገባው፣ መከራ ውስጥ ነው ያለው። ይሄ እንዴት አድርጎ ብልጽግና ጥያቄ ሊመልስ ይችላል? የህዝብ ጥያቄ ሊመልስ አይችልም። ይሄንን ማየት እንችላለን። እና በዚህ ምክንያት የቅማንት ጥያቄ ተንሳፎ እንዲቀር የሚያስታውሰው እንዲጠፋ ህዝቡ እንዲሰላች ራሱ ተሰላቸው እንዲተው እና ካድሪው የፈለገውን ነገር እንዲያደርግበት አይነት እድል እየፈጠሩ ችግር ውስጥ ነው ያለው ማለት ነው። ስለዚህ ቅማንትን ፍጹም በሆነ ጭፍጨፋ ሲያስጨፈጭፉት ኖረዋል። የህዝቦችን ጥያቄ ባለመመለስ በቀውስ ውስጥ መኖር ነው ያለበት። ቀውስ ውስጥ ለመኖር ደግሞ ህዝብ መጨፍጨፍ አለበት። ህዝብ ሲጨፈጨፍ ነው ቀውስ የሚመጣው። በዛ ቀውስ ራሱን እንትን ያደርጋል ማለት ነው፣ ሰስቴን ያደርጋል። ስለዚህ ቅማንትን አስጨፈጨፈ፣ ራሱን ጨፈጨፈው። 2011 12 አስጨፈጨፈን፣ 2013 ራሱ ጨፈጨፈን ጁንታ እያለ ማለት ነው። ይህ ሁሉ ህዝብ ወደ ሱዳን ሂዶ ዛሬ ፍዳው የሚቆጥረው ማለት ነው። አንዳንዱ ለመመለስ ብሎ መንገድ ላይ ይሞታል፣ አንዳንዱ ሌላ ነገር ይሆናል። እዛ ውስጥ ገብተው በሴራ የሚሰሩ እንትኖች አሉ። እነዚህ ሁሉ በተደጋጋሚኛ ስለ ባብክሪ የስደተኞች ካምፕ ስንዘግብ የነበረው ነገር እንዲፈጠር አድርገዋል። ብዙ ቀውሶችን አምጥቶብናል። ብልጽግና ይሄን ነው ሲያደርግ የኖረው። የቀውስ መንግስት ስለሆነ ቀውስ ፈጥሮብናል። ለቀውስ ስርዓቱ መጠበቂያ አድርጎናል ማለት ነው። በዚህ ሁኔታ የቅማንት ጥያቄ እንዴት ሊመለስ ይችላል የሚለውን ደግመን ማንሳት እንችላለን። ኮሚቴዎቻችን በተለያዩ መንገዶች ተለቃቅመው ተጠራርገው ታስረዋል። የኮሚቴ አባላት በሙሉ ማለት ጥያቄው የሚያስተባብሩ ይህን ለምንድን ነው? ይሄ ህገ መንግስታዊ ስርዓቱን ተከትሎ የተቋቋመ ኮሚቴ ነው። የፌዴሬሽን ምክር ቤት እውቅና የሰጠው ኮሚቴ ነው። ህዝብ ይወክለኛል ብሎ የመረጠው ኮሚቴ ነው። ለምንድን ነው የሚታሰረው ብለህ ብትጠይቅ የሚመልስልህ የለም። ማንም የለም። ማንም ሊመልስልህ አይችል። አቤቱታ የምታቀርብበትን ቦታ የለም። ብታቀርብ የሚሰማ የለም ማለት ነው። ስለዚህ ስርዓት የለም ማለት በዚህ ምክንያት ነው። አሁን የብልጽግና መንግስት ስርዓት የለውም። ለአማራው ጽንፈኛ በአዴናዊ ልሂቅ አሳልፎ ሰጥቶታል። የቅማንት ጥያቄ አሳልፎ ሰጥቶታል። የፈለገውን ያደርጋል። ጠብቆ ሲመቸው የሚመቸውን ውሳኔ እየወሰነ እያሰቃየ ይቀጥላል ማለት ነው። ህዝቡንም ፍዳውን ያስቆጥራል፣ ያስገድላል፣ ብዙ ነገሮችን እያደረገ ቀጥሏል ማለት ነው። ሀገሪቱን በጦርነት ውስጥ ስለከተታት ህዝቡ የሀገር ስርዓት እስኪመለስ በሚል ዝም ብሏል። ጥያቄውን ቢጮህም ሰላማዊ ሰልፍ ብናደረግ ብንወጣ የሚመለስ ማን ይመልሰዋል? ስርዓት የለም። የፈረሰ መንግስት ነው ኦልሞስት። ስለዚህ ምንም ማድረግ አይቻልም። ዝም ብለን ዝም እንበል፣ ጥያቄያችን ይዘን እንቆይ፣ ነገር ሲስተካከል ሞር እንትን እናደርገዋለን፣ ጥያቄውን እናጣድፈዋለን የሚል ነገር ነው እንጂ ጥያቄውን የተው የለም። የቅማንት ህዝብ ጥያቄው በዚህ ደረጃ ነው። በቅርቡ እንኳን አቶ ታደሰ እንትን ቀብር ላይ ጎንደር ላይ መጥቶ ህብረተሰቡ በፉከራ መልክ የገለጸውን ማየት ትችላለህ። ወደኋላ ያለውን የህዝቡ ፍላጎት ማለት ነው። ህዝቡ ምን እንደሆነ ማለት በማንነቱ ምን እንደሚሰማውና ምን እያደረገ እንደሆነ። ነገር ግን ያንን አውጥታ አሁን ሰልፍ ብታረግ ወቴቨር የፈለገ መንግስትን ተደራጅተህ ብትጠይቅ የሚመልስልህ የለም፣ ምንም የለም፣ ስርዓት ስለሌለው ማለት ነው። በዚህ ምክንያት ለጊዜው ዝም ብሎ ቆይቷል ማለት ነው። የቅማንት ህዝብ ኮሚቴው ታስሮም
በቃ ይፈቷቸው ይሆናል የተወሰነ ጊዜ እንደዚህ ያደርገው ይፈቷቸዋል በሚል ዝም ብሎ ነበረ ህብረተሰቡ ማለት ነው። ነገር ግን ጊዜ እየጠበቀ የመጨረሻ ዓላማውን የማይረሳው ይሄ የአማራ ጽንፈኛ ባለስልጣን አሁን ያደረገውን ነገር ሰሞኑን አይተናል ማለት ነው። ካድሬው ህዝቡን በቁጥጥር ስር ለማድረግ በርካታ የጥፋት መንገዶችን ተከትሏል። ለምን? የቅማንት ህዝብ ጥያቄ የፌዴራል የመንግስት ጥያቄ ነው ማለት ለእሱ የቀረበ ጥያቄ ነው። በይግባኝ ሄዶ የፌዴሬሽን ምክር ቤት ጉዳዩን የመለሰው ጥያቄ ነው። ይህን ጥያቄ ማስፈጸም ተከታትሎ የፌዴራል መንግስት ኃላፊነት ነበረ። ይሄንን ትቶታል። ለአማራ ክልል እንደፈለገ አድርጉት ብሎ ሰጥቷል። ስለዚህ በአማራ ክልል ውስጥ ያለው ካድሬ እንደፈለገ ቅማንቱን ማለት ነው እና ህብረተሰቡ እንዲሰቃይ እንዲሳቀቅ ለማድረግ ሽፍታ አደራጅተው አዘርፈውታል፣ አስገድለውታል፣ አሳቃውታል። እንደፈለገ ያደረጉት ለመብታቸው የሚታገሉ ወጣቶችን በትኗል። በተለያየ ሴራ ማለት በተለያየ ሴራ በታትኗል እንዳይታገሉ ማለት ነው ለመብታቸው። ኢቭን ራሳቸው ውስጥ የሚገቡ ሌቦቹን እንደዚህ ያደራጀው አግብተው እርስ በርስ እያጋደሉ እያጣሉ መረጃ እያወጡ እያስፈራሩ ተበታትነው ግማሾቹ ምሕረት እንዲጠይቁ አድርገዋል ምናምን። ሌባውን አይደለም ሌባን ብዙ አብረው እንትን ያደርገው እነሱ ያቋቋሙት ሌባ ማለት እሱ ሌላ ነው። ሌባና ዘራፊ በየሰፈሩ እንዲበዛ አድርጓል። ዛሬ ሰሞኑን የዘገብነው አይተን ከትላንት ወዲያ የዘገብነው ዘገባ በሆነ አካባቢ ያው ክቢል ላይ እዛ አካባቢ ያለ ችግር አለ። ሚሊሻ አለ፣ የተጠረነፈ ሚሊሻ አለ። ጸረ ሽምቅ ነው የሚሉት እነሱ። በካምፕ አስቀምጠውታል እንትናዳ በሆነ ጥግ። ከዛ አካባቢው ገበሬ በሙሉ መሳሪያውን እየያዘ ካምፕ ያድራል እየሄደ እደሩ ዘዛ ተብሎ ማለት የእሱ ሚሊሻ ሊጠብቅ ገበሬ ማለት ቤቱ ይዘረፋል። አንዳንድ ሰዎችም ይገደላሉ ንብረታቸው ለመቀማት ተብሎ ማለት ነው። የሁሉ እንደፈለገ ህብረተሰቡ እንደፈለገ ይሰቃይ ምን አባቱ ተብሎ እንዲህ አይነት ግፍ እየተፈጸመበት ነው ማለት ነው። ህዝቡ ስለ ጥያቄው እንዳያነሳ ተደርጓል። በካድሪ በኩል ጥያቄ ኤኒ ስብሰባ ይነሳል። የቅማንት ህዝብ ጥያቄ ያፍናሉ እንዳይነሳ ማለት ነው። ስብሰባ ሲጠሩ ራሱ የቅማንት መብትን ያቀነቅናሉ፣ ይህ ጥያቄ ያቀርባሉ፣ ለመብታቸው ይታገላሉ የሚባሉ ሰዎችን ሲጀመር አያመጧቸውም። በተለያየ መንገድ እንዲሸማቀቁ ያደርጓቸዋል። በአጋጣሚ ተሰብስበው ይህን ነገር ካነሱም ዝንበል ተብሎ ይሰደባል ወይ ይንቋሸሻል፣ ያፋጥባል፣ ያንጓጡታል። በዚህ መንገድ ጥያቄው አይቀርብም ማለት ነው። እንዲህ አይነት ነገር የማፈን ስራ ተሰርቷል። ይሄ ቅማንት ነኝ የሚል የቅማንትን ወረዳ እየመራው ነው የሚል ባለስልጣን እዛ አካባቢ ያለ ባለስልጣን ነው። እዛ አካባቢ ያለ የመንግስት የፓርቲ ምናምን የሆኑ ሰዎች ናቸው የሚያደርጉት ማለት ነው። ይህን ዝም ብለን ልናየው የምንችለው አይደለም። ሰው በዚህ ደረጃ ህብረተሰቡ እንዲሸማቀቅ በራሱ በጥያቄው ዲሞክራሲያዊ በሆነ ጥያቄ በሚያኮራ ጥያቄ እንዲሸማቀቅ ስራ እየተሰራበት ዘልቋል እስካሁን ማለት ነው። ህዝቡና በርካታው ታጋይም ነገሮቹን የሚያስተካክሉ ከሆነ በሚል ለጊዜው ይህን ሁሉ ችግር እየታየ ዝም ተብሎ ቀጥሏል። ምናልባት እኛ በሚዲያ ስንዘግበው ቆይተናል። ግን አብዛኛው ታጋይ ይሄ ነገር ይስተካከል ይሆናል ለጊዜው እስኪ ዝም እንበልና ስርዓቱ የሚስተካከል ከሆነ በሚል ከላይ ቅድም እንዳነሳሁት ዝምታን መርጦ ቆይቷል። ለተወሰነ ጊዜ ማለት ዝምታን መርጧል። ይህ ሁሉ ዝምታ የልብ የሰጠው የአማራ ጽንፈኛ ካድሪ በግፍ ባጎራቸው የኮሚቴ አመራሮችና አባላት ላይ በዝንጀሮ ፍርድ ቤት የጥፋተኛ ብያኔ በይኗል። በተለይ ደግሞ 2 ክሶች ናቸው የተመሰረቱት እዚህ በፊት የምናውቀው። አንደኛው የ128 የሚባለው ክስ ነው። ሁለተኛው ደግሞ 133 የሚባል ነው። እንደዚህ አይነት ነገር ነው። ይሄ የክስ መዝገባቸው ይመስለኛል። በእነዚህ ተከሳሾች ላይ ከዚህ በፊት የዛሬ ስንት ዓመት ነው 2 ዓመት ምናምን በፊት እንትኑ ስናቀርበው ነበረ። ኦልሞስት አሁን 3 ዓመት አልፎታል ከታሰሩ ማለት ነው። የመጨረሻ ተዳርገው ካሰሯቸው ታሳስ ወር ላይ ጀምረው ነው ያሰሯቸው ይመስለኛል፣ ወይም ጥር ወይ ታሳስ ነው። ከዛ ጊዜ ጀምሮ በተለይ የጭልጋ ካድሬ በሙሉ እዛ አካባቢ የምስክር እያለ እየጎተተ ራሱ ከሶ ራሱ ምስክር እያመጣ ራሱ መስካሪም እየሆነ ተሰብስበው ያንን እንትን ሲያደርግ ከርሟል። ያን እያንዳንዱ ስንዘግበው የነበረውን ነገር ማለት ይህን በመካከል እንደማያዋጣቸውና ምንም ውሃ የሚያነሳ እንትን ይሄ ምስክርም እንዳልነበረ ምናምን ይታወቃል። በሂደት አቆይተው አሁን ሰሞኑን እንትን ይሄ 120 የሚባሉትን ተከላከሉ አላቸው። ተከላከሉ። እነሱ በቂ ማስረጃ አምጥተው ተከላከሉ። ውድቅ አደረጉት። ክሱ በሙሉ ውድቅ የሚያደርግ ማስረጃ አቀረቡ። ነገር ግን በቀጠሮ መሰረት ሲመለሱ ፍርድ ቤቱ ተፈርዶባቸዋል፣ ሊፈረድባቸው ነው። ውሳኔ ከማሳለፋችን በፊት የፍርድ ማቅለያ ይዛችሁ ትቀርባላችሁ ተብሎ አይ ቲንክ ለ18 ነው ለ13 አሁን ማለት ነው። በዚህ ግንቦት 13 ወይ 18 አይ ቲንክ እንደዛ ነው ተቀጥሯል ማለት ነው። እንደዚህ ያደርጋል። ምንድን ነው የተገኘው አሁን በዚህ ደረጃ የመጣው የሚለውን ማየት እንችላለን ማለት ነው። በዚህ እንደፈለገ የፈለጋቸውን እንዲወስኑበት ኮሚቴ ላይ ማለት ነው። ምን እየተሰበ ነው? ትግሉን እየቀበሩ ነው። የቅማንት ጥያቄ የሚባል መጥፋት አለበት። ኮሚቴው ከጠፋ ምንም ህዝቡ ዝም ይላል ምናምን በሚል ነገር ነው እየሰሩ ያሉት ማለት ነው። ይሄ ሁሉ ማን አለብኝነት ያመጣው የቅማንት ዝምታ ነው የሚል ብዙ ሰዎች እንትን እያቀረቡ ነው። ዝም ማለት ነው ህብረተሰቡ ዝም ባይል ምንድን ነው የሚሆነው?
ኮንስታንት የሆነ ውጊያ፣ ኮንስታንት የሆነ ግጭት ነው የሚቀጥለው እና ያው የተለመደ እንትን ነው የሚሆነው። ዝም ብሎ ለጊዜው እስኪ እናረጋጋው በሚል አረጋግቶ ሞክሮታል። ግን ይሄንን የማይረዳው ማለት ትዕግስትን ሊረዳ የማይችል ይሄ ካድሬ ምናምን ስግብግቡ በሙሉ ይሄንን እንደ ፍርሃትና ሰረንደር እንደማድረግ አይነት ቆጥሮታል። ህዝቡ ዝም ማለቱ እንደ ፍርሃት፣ እንደ መሸነፍ፣ ሀሳቡን እንደ መቀየር፣ በቃ ጥያቄውን እንደተወው፣ ብልጽግናን እንደወደደው ምን አይነት ነገር እና ከባንዳው ጎን እንደተሰለፈ አድርገው ማሽቋለጥ ጀምሯል ማለት ነው። ይሄ የልብ ልብ ሰጣቸው እንደዚህ አይነት ነገሮች ማለት ነው። ይህንን ሲረዱ ይህን ፍርድ መፍረድ ቀላል ነው ማለት ነው። የህዝብ አመፃ ያስነሳል። ብትፈርድበት ችግር የለም፣ ኮሚቴ ተጠልቷል፣ እንዲህ አድርገን አሰላችተን አስጠልተናል፣ ከህዝብ ነጥለናል የሚል ውሳኔ ላይ ደርሰው ነው ይህን ፍርድ የሰጡት እንጂ ሌላ የልብ ልብ የሚያሰጣቸው ነገር አግኝተው አይደለም። ቅማንት ከዚህ በኋላ ምንም አያመጣም፣ የፈለገውን እናደርግበታለን ብለው ስራ እየሰሩ ነው። አሁን የጀመሩት ስራ ይሄ ነው። ከዚህ በኋላ ምንም አያመጣም፣ ጥያቄውን ትቶታል። እነሱ የሚፈልጉት ምንድን ነው? ማንነቱን መልሰንለታል። አስተዳደር የሚባል አናቋቋምም፣ የፈለገ ቢሆን አይቋቋምለትም አስተዳደር። ይሄ ነጠላ ዜማቸው ነበረ ከመጀመሪያው ጀምሮ ማለት ነው። ከመጀመሪያው ጀምሮ ጥያቄው ሲቀርብ ራሱ ቅማንት የለም ያለ የለም፣ ግን ራሱን ለማስተዳደር ቋንቋ ወግ የለውም ያሉበት ምክንያት ይሄ ነው። አታስተዳድርም ራስህን ነው፣ ማንነትን እንትን ልትል ትችላለህ ነው። ይሄን ነው አሁን እየፈጸሙት ያሉት እያስፈጸሙ ያሉት ማለት ነው። ይሄ ደግሞ ምንድን ነው የሚያመጣው? ምን ለማድረግ ነው? ቅማንትን በሂደት ለማጥፋት፣ ቋንቋውን፣ ወጉን፣ ባህሉን እንዳያሳድግ ነው። አስተዳደር ከሌለ ማለት ያኔ ትጠፋለህ፣ አማራ ትሆናለህ፣ እነሱ እንደሚፈልጉት ማለት ነው። ይሄ በቀላሉ ይሆናል አይሆንም ሌላ ጉዳይ ነው። ከዚህ በኋላ ማይሆን ነገር ነው። ግን እነሱ ተስፋ አይቆርጥም። ይህን እያደረጉ መሆናቸውን ማየት እንችላለን። በሌላ በኩል የቅማንት መብትን ማስከበር የሚቻለው በሰላማዊ ትግል ሳይሆን የትጥቅ ትግል በማንሳት ነው ብለው ያመኑ ሰዎች ደግሞ የትጥቅ ትግልን ለማካሄድ አጠናክረው ራሳቸው እያጠናከሩ እየተደራጁ ያሉበት ሁኔታ አለ ማለት ነው። ይሄ ወዴት ይወስዳል? ጥያቄው ይቆማል የሚለው ውሸት ነው ማለት ነው። አማራጭ ህዝቡ ራሱ ሰላማዊ አማራጭ ሲያጣ ወዴት ነው የሚሄደው? ምን ውሳኔ ይወስናል? ወጣቶች ሰላማዊ አማራጭ እንትን ሲሉ ወዴት ነው የሚሄዱት? ምን ይወስናሉ? ሌላ ምርጫ የለም እኮ መግፋት እኮ ነው ወደዛኛው እየላከው ማለት ነው። ሌላ ምርጫ ስለማይኖር ማለት ነው። ሁለት ምርጫ አለ እዚህ ጋር የምንመለከተው ማለት ነው። ሁለት ምርጫ አለ። አሁን በዛ በኩል አለ የተደራጀ ኃይል ኦልሬዲ የተደራጀ የታጠቀ ኃይል አለ። መብቱ በዛ ነው የሚከበር ብሎ የተደራጀ አለ። በዚህ ደግሞ ህብረተሰቡ መብቴን ሰላማዊ በሆነ መንገድ አስከብራለሁ ብሎ የሚሄድ አለ። እዚህ ተስፋ ያደረጋቸው ደግሞ ልፍስፍስ ድርጅቶች ደግሞ አሉ። ማይረቡ ድርጅቶች ማለት ግለሰቦች፣ በተለይ ማይረባ ግለሰብ የሚመራው ድርጅት አለ ቅዴፓ የሚባል። ይሄ ደግሞ ብዙ ስራ ይሰራል ተብሎ ነበረ፣ ግን እየተሽለጠለጠ እነዛ ጋር ገብቶ የሚደናበር ማለት ነው። የህዝቡን ጥያቄ ከማስቀጠል ይልቅ ጥያቄ የሚያስተባብሩ ኮሚቴዎችን አሳልፎ የሚሰጥ አመራር ያለበት የማይረባ ማለት ነው። እንደዚህ አይነት ነገሮች ሆኑበት። የመጨረሻ ፍላጎቱ ምንድነው? ቅማንት ህዝብ ሊሆን የሚችለው ሳይወድ በግድ ወደዛኛው እንዲሄድ እየተገፋ ነው ማለት ነው። ይህን ደግሞ ከማድረግ አይመለስም። እንትኑ ሌላ ምርጫ የለውም። ጥያቄው መብቱ ካልተከበረ በምንም መንገድ ይህን ያክል መስዋዕትነት የከፈለ ህዝብ ዝም ብሎ ሊቀመጥ ስለማይችል ማለት ነው። ሊሆን አይችልም። ኔቨር ያንን ማየት እንችላለን ማለት ነው። በርካታው ሰውም ትግሉን በምን አቅጣጫ ለማስኬድ ይሻላል፣ እንዴት አድርገን እናስኬደው ወደሚለው ውይይት እየመጣ ነው። ይነጋገራል። ምን እናድርግ ነው፣ ምን ያዋጣናል፣ አሁን በዚህ ባለው የቀውስ ህይወት ውስጥ እንዴት አድርገን እንሂድ የሚለው ውይይት እየመጣ ነው። ሰው መፍትሄ ይመጣል ማለት ነው። ሳትወድ በግድ ፓውዝ ያረካውን እንቅስቃሴ ታስነሳውና ትቀጥላለህ ማለት ነው። እንግዲህ በተቃራኒው ባንዳውና የብልጽግናው ካድሪ ባንዳው ከሃዲው ቡድን ደግሞ ከእርሱን ለመሙላት የተሰጠውን ስራ እየሰራ ነው ማለት ነው። የክህደቱን ስራ ይሰራል። በተለይ ሰሞኑን ከምርጫ ጋር ቅውጥ አድርጎ ራሱን በራሱ እያስደሰተ ነው። አንዳንድ ሴቶችንም በየአዳራሹ ምናምን አምጥቶ እያሰለፈ እያንጫጫ እያዘፈነ በቃ እንዲህ ነን እያለ ነው እና ልክ እንዳሸነፈ ምናምን እያደረገ ነው። በእርግጥ ምንም የሚያሸንፈው ምርጫ ኮረጆ ገልብጦ ምናምን ቢሆን እሱ ሊሆን ይችላል። ምንም እንትን የለውም። ግን ህብረተሰቡ በምን ደረጃ ነው ይህን መታገል ያለበት፣ እንዴት ማድረግ አለበት፣ ብልጽግና ምንድን ነው የሚፈልገው የሚለውን በቀጣይ ማንሳት የተሻለ ይመስለኛል። በአጠቃላይ የቅማንት ትግል ያለበት ሁኔታ እዚህ ጋር ነው። መልካም። እንግዲህ የቅማንት ህዝብ ህገ መንግስታዊ ጥያቄ ምን ደረጃ ላይ ነው ያለው፣ በምን ሁኔታ ነው ያለው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት አንዳንድ ሀሳቦችን ለመጨመር ያክል ብዙ ጊዜ አሁን ያለው ይህ በቅማንት ቀጠና ያለው የመንግስት አመራር የቅማንትን ጥያቄ ብልጽግናን እንደመቃወም አድርጎ ነው የሚረዳው። እንደዚህ አይነት የተንሻፈፈና ምንድነው ይህ የተወላገደ አመለካከት ደግሞ የቅማንት ጥያቄ ሲነሳ መንግስትን ለመገልበጥ ወይም ደግሞ ሌላ አጌነስት መንግስት አድርጎ ነው የሚረዳው።
እንግዲህ የቅማንት ህዝብ ጥያቄ የተነሳው ቅድም ባልከው መሰረት በገለጽከው መሰረት በህገ መንግስቱ ነው። ጥያቄውም የቀረበው ለመንግስት ነው፣ የሚመልሰው መንግስት ነው። ከመለሰው በኋላም አካባቢውን እያስተዳደረው የሚቀጥለው መንግስት ነው። ሌላ የተለየ ነገር የለውም። ይህን ልክ መንግስትን እንደመገልበጥ የእነሱን ስልጣን እንደማሳጣት አድርገው ሌላ ትርጉም ስንኩል የሆነ ትርጉም በመስጠት ጥያቄው ሌላ አቅጣጫ የያዘ እንዲመስል የሚያደርጉበት አካሄድ ይህ ትክክል አይደለም። ይህን የሚያደርጉት ደግሞ አሁን የቅማንትን ቀጠና ጭልጋም ላይ አርማጮም የትም አካባቢ ብትሄድ ከዚህ በፊት ጥያቄው ከመነሳቱ በፊትና እስከተወሰነ ጊዜ መንግስት ከሌላ ቦታ መድቦ የሚያመጣው የሆነ የመንግስት አመራር ነው። የሴክተር መስሪያ ቤት ኃላፊም ሊሆን ይችላል፣ የወረዳ አስተዳዳሪም ሊሆን ይችላል። እንደ አጋጣሚ ሆኖ ከሌላ አካባቢ የሚመጡ ነበሩ። አሁን ግን በማንነታቸው ምክንያት እየተፈናቀሉ ወደ አካባቢያቸው የተሰበሰቡ የመንግስት አመራሮች፣ የወረዳ አስተዳዳሪዎች ምናምን ቅማንቶች ናቸው አብዛኞቹ። ከሌላ አካባቢ ተፈናቅሎ መጥቶ በማንነቱ ተሳዶ መጥቶ የራሱን ህዝብ የሚያሳድድ የራሱን ህዝብ የሚጨቁን ማለት ነው። ይህ በእውነት መስተካከል አለበት። ይህ ታውቃላችሁ፣ ከየትኛውም አካባቢ ያላችሁ የቅማንት ካድሬዎች ታውቃላችሁ። ከሌላ ቦታ በቅማንትነት ተሳደ መጥተህ የራስ ህዝብ ላይ ሌላ ጫና እንዲቀጥል ማድረግ ምንም የሚሉት አይነት አመለካከት ነው እና ይህ በራሱ ሌላ ጥያቄ ነው እና እኔ አንዳንድ የሚሰሩት ስራ ይህ ህዝብ ባነሳው ጥያቄ ምክንያት ነው እኛ የተፈናቀል ነው የተሳደድ ነው የሚል የሆነ የልክና የበቀል አይነት አካሄድ እየሄዱ የሚመስልበት ሁኔታ አለ። ስለዚህ አሁን ይፈረድበታል ተብሎ እስር ቤት ውስጥ ያለው የኮሚቴ አባልም በየአቅጣጫው እየተሳደደ ያለው ህዝብም እንዳጠቃላይ ከነዚህ ሰዎች ጋር የሚያያዝ የመሰከሩትም ምስክሮችን ሲያመጡ የነበሩትም እንደ ጭልጋ እኮ እናስታውሳለን። የክስ ምስክር አምጡ ተብለው ሙስሊሞችን እያሳደዱ ሁላ ጭምር ሂዳችሁ መስክሩ፣ የቅማንት ኮሚቴ ቤታቸውን አቃጥሏል እየተባለ አማራዎችን ጭምር በየቦታው ሲያመጡ ነበረ። ግን ያነ ምስክር መጥቶ እንዲመሰክሩ የመጡ ሰዎች ሲመሰክሩ የነበረበትን ሁኔታ እናውቃለን። ተቀባይነት የሌለው እንደሆነም በኋላ ግልጽ ነው። ምንም የተጨበጠ ነገርም የለውም። አሁን ባለው ሁኔታ ቅድም በገለጽከው መሰረት ከሳሹም ራሱ መስካሪውም ራሱ ፈራጁም ራሱ ነው። ስለዚህ ከዝንብ ማር እንደማይጠበቅ ግልጽ ነው ማለት ነው እና ይህ ይፈርዳሉ የሚባለው ነገርም የሚጠበቅም ነበረ የማይጠበቅም ነበረ። ስለዚህ አሁን በተለይ ከምርጫው ጋር ባለው እንቅስቃሴ ምክንያት እንደዚህ አይነት ነገሮችን አሁን ለምን ማንሳት አስፈለጋቸው የሚለውንም ባለፈው በዜናም ያነሳነው ጉዳይ ነበረ። እንግዲህ ካድሬው የሚረዳው የቅማንት ህዝብ ጥያቄውን እንደተወው እንደረሳው ነው። ግን እንደዛ አይደለም እውነቱ። ህዝቡ በየትኛውም አጋጣሚ ስሜቱን ይገልጻል። ቅድም ያነሳው ምሳሌ ትልቅ ማሳያ ነው። በዚህ ሁኔታ ነው ያለው ማለት ነው። ወደሚቀጥለው ጥያቄ እንለፍና የብልጽግና መንግስት የቅማንትን ጥያቄ ወደየት እየወሰደው ነው የሚል ጥያቄም ይመጣል በተደጋጋሚ። ይህ የሁላችንም ጥያቄ ነው። ጥያቄውን የያዘበት መንገድ እንዴት ነው የሚለው እንዳጠቃላይ ወደ አንተ ላምጣውና እንዴት ነው የብልጽግና መንግስት የቅማንትን ጥያቄ ወደየት እየወሰደው ነው ያለው የሚለውን ጥያቄ ብትመልስልን። መልካም። እንግዲህ ብልጽግና እንዴት ነው እንደ መንግስት የቅማንትን ጥያቄ የሚመለከተው? ወደየት እየወሰደው ነው? ምን እያደረገው ነው? ቅድም እንግዲህ ከመግቢያ አንድ ነገር ተናገር ያለው የብልጽግና መንግስት የቀውስ መንግስት ነው። የቀውስ ስርዓት ነው የሚመራው። የቀውስ ስርዓት ደግሞ ሁልጊዜም ቀውስ ውስጥ መግባት ነው እና ህጋዊ የሆኑ ነገሮችን ሊመልስ አይችልም። የቅማንት ጥያቄ ህጋዊ ጥያቄ ነው። በህገ መንግስት መሰረት የተጠየቀ ጥያቄ ነው። ይህን ህጋዊ ጥያቄ መመለስ አይፈልግም። የቀውስ ስርዓት ነው። እንዲያው መለሰው ከተባለም በቀውስ ነው ሊመልሰው የሚችለው። ሊመልሰውም አይችልም። ለምን? የቀውስ ስርዓት የትኛው ይጠቅመኛል ብሎ ነው የሚያስበው። የቅማንትን ህዝብ ካልኩሌት ያደርጋል። ካልኩሌት ሲያደርግ ብዙ የቅማንት ባለስልጣን ትልልቅ የስልጣን ቦታ የለም። ስለዚህ እነሱ ሊያኮርፉ አይችሉም። ተቀየምን ብለው ችግር ሊያመጡበት አይችሉም። ስለዚህ የራሱ ጉዳይ ቅማንት ብሎ እንደፈለገ ያደርጋል ማለት ነው እና የአማራው ሊቅ ቁጥሩ ብዙ ነው፣ ተጽዕኖም ይፈጥርብኛል፣ እሱንም ከአማራ ክልል እናጠዋለሁ። ስለዚህ ለአማራው ሊቅ የፈለገውን አድርጌ ያሳልፌ እሰጣለሁ የሚል እንትን አለው፣ እንቅስቃሴ አለው። የሚሰራው ውሳኔው ይሄ ነው። ከዚህ አንጻር ምን ልናመጣ እንችላለን ነው ማለት። በብልጽግና ምን ሊያመጣ ይችላል? የቅማንትን ጥያቄ ወደ የት ይዞት ሊሄዳል ካልከው ገደል ይዞት ይሄዳል። ሌላ ቦታ የለውም። ምናልባት የተለየ ነገር ካልተፈጠረ በስተቀር ማለት ነው። ብልጽግና ምናልባትም ሰው ካልሆነ ሰው ከሆነ መንግስት ከሆነ የምር የመንግስትን ስርዓት ካስከበረ ህግ የበላይነት እንዲጠበቅ ካደረገ የቅማንትን ጥያቄ ሊመልሰው ይችላል፣ አስተካክሎ ሊመልሰው ይችላል ማለት ነው። የራሱ ብልጽግና ካድሪ መጣ፣ አንተ ራስህ ተሰባስበህ ሄደህ ብልጽግና ሆን ካልሆን የቅማንትን ጥያቄ ማፈን ነው የሚፈልጉት። ለምን? የአማራው ሊቅ የሚፈልገው ይሄን ነው። ለዛ እኮ ነው ከቀራቅርም ከጸገዴም ከታች አርማጭሆም ከሳንጃም ከየትኛውም ቦታ እየተሳደደ እየተፈናቀለ የመጣ ቅማንት ቅድም አንተ ያነሳው መጥቶ እዚህ በስልጣን ይዞ
ተመልሶ ለአሳዳጆቹ የሚሰራው ማለት ነው። ቅማንት ነው ብሎ አሳደደው። እዚህ መጥቶ ደግሞ ለነዛ ለአሳዳጁ ቅማንትን ይጨፈልቃል፣ አሳዳጆቹ እንዲወዱት። ከዛ ሆኖ ተሳዷል። እዚህ ሆኖ ደግሞ ይሳደዳል፣ ህዝብን ያሳዳል ራሱ። ይህ እንዲህ አይነት ግርድና እንዴት አድርጌ እንደምገልጸው ራሱ ማለት ነው። እንዲህ አይነት ሁኔታዎችን ነው እንትን የፈጠረበት። ስለዚህ የአማራ ክልል የሚባለው ጽንፈኛ የአማራ ጽንፈኛ በምንም መንገድ የሆነ በምን ቅማንት ራሱን በራሱ እንዲያስተዳድር የሚባል ነገር አይፈልግም። ለዚህ ደግሞ የብልጽግናውን ዋስትና አግኝቷል። እንደፈለገ አድርጉት ብሏል የፌዴራሉ መንግስት ማለት። ስለዚህ ገደል ይዞ ይሆናል ማለት ነው፣ ቁልቁል ይዞ ይሄዳል። ብልጽግና ከስልጣኑ ውጭ ለማንም ህዝብ አይጨነቅም። ይሄ ነው መሰረታዊ ባህሪ። የፈለገ ይሁን ከስልጣን ውጭ ለምንም አይጨነቅም። የፈለገ ህዝብ ምናምን ዲሞክራሲ የሚባል ነገር የለም። ስለ ዲሞክራሲ አይገባም። ብልጽግና የሚመራው ከዚህ በፊትም አብራርተነዋል፣ በማኪያቬሊያን ቲዎሪ ነው፣ በማኪያቬሊያን እሳቤ ነው የሚመራው። የማኪያቬሊ እሳቤ ደግሞ ምንድን ነው? ለስልጣን እስከሆነ ድረስ የፈለገን አድርግ ነው። ህዝብን ብትገድል፣ ብትረሽን፣ ጥያቄ ብታፍን ኢስ ኖርማል፣ ኢስ ኦኬ፣ ኢስ ሞራል ነው፣ ኢሞራል አይደለም፣ ሞራል ነው። ሞራላዊ እንትንህን ተወጣሃል ማለት ነው። ምንም ችግር የለውም። ለማይጠቅም ነገር ለአንተ ስልጣን የማይሆነውን ነገር አታድርግ እንጂ ለስልጣን ከሆነ የፈለግከውን አድርግ በሚለው መመሪያ የሚመራ ነው። ብልጽግና ይሄ ነው። ከማኪያቬሊያን እንትን እንዴት አድርገን እናደርገዋለን? በዚህ በሰለጠነው ዘመን ያለ የፊውዳል አስተሳሰብ ማለት ነው። የንጉሥ አስተሳሰብ ነው የሚያስበው እና የህዝብ ጥያቄ እንዴት ይመልሳል? አይመልስም። ይሄ ነው በጣም ትልቁ ችግር መጠማት። ስለዚህ የቅማንት ጥያቄ አያሳስበውም፣ ትዝም አይለውም፣ በጭራሽ ትዝ አይለውም ለብልጽግና መንግስት። የተለየ ተጽዕኖ ካልፈጠርክ ወይም ካልፈጠርክና የሆነ ነገር ካላመጣ የትግራይ ሁኔታ ወሰደው። ለምሳሌ የትግራይ ህዝብ በፕሪቶሪያ ስምምነት መሰረት የሆነ እንትኑ እንዲስተካከል ተባለ አይደለ? ህገ መንግስቱ መሰረት አድርጎ ወደ ነበረው ነገር ይመለስና እዛ ወልቃይት አካባቢ ያሉ ህዝቦች ተረጋግተው ተቀምጠው የራሳቸው ሰይንግ እንዲሏቸውና እነሱ እንዲወስኑ አይደለ? ህዝበ ውሳኔ እንዲደረግ ወይም ችግሩ በህገ መንግስት መሰረት እንዲፈታ ነው። እርሱን ተወው በቃ ለእንትን አደረገው። ለፖለቲካ ጥቅሙ አይሆንም። እንዲያ ካደረግ ስልጣንህ ለማቆየት አይሆንም። ትታረቃላ። ትግራይና አማራ የሚባለው ይታረቃል። እንደዛ ከሆነ ችግር ነው። ነገሮቹ ሰላም አደረግ። ስለዚህ ቀውስ ከየት ታመጣለህ? ስልጣን የሚቆይበት ቀውስ ያስፈልጋል የግዴታ። ስለዚህ ያን ማስታረቅ አትፈልግም። የፈለክ ቢሆን ማብካት አለብህ። በቅማንትና በአማራው ባለስልጣን ይሄ ጽንፈኛ ባለስልጣን መካከል ሁልጊዜም እንዲህ አይነት ቀውስ መኖር አለበት። ያለ ቀውስ መኖር አይችልም ብልጽግና። ስለዚህ ጣጣው አይደለም የቅማንት ጥያቄ ተመለሰ አልተመለሰ፣ እንዲያውም በእንትን ይጠቀመዋል ማለት ነው። ጥያቄውን ለስልጣኑ አደጋ አድርጎ ይወስደዋል አንዳንዴ። ለምን ጥያቄው ከተመለሰ አማራው ከእኔ ጋር ይጣላል፣ ስለዚህ ስልጣኔን ያጣለው ነው። አማራው ጋር ስልጣኔን ካጣሁኝ መጥቶ ይነጥቁኛል ስልጣኔ ምናምን፣ ስለዚህ ንጉስነት ይቀራል ነው የአብይ እሳቤ ማለት ነው። ስለዚህ የቅማንት ጥያቄ በምንም መንገድ ሊመልሱት አይችሉም፣ እንዲመለስም አይፈልጉም። እንዲያውም ስጋት አድርገው ይመለከቱታል ማለት ነው። ሌላው ጥያቄውን ለቀውስ ስርዓቱ ማጠናከሪያ ያደርገዋል። ቅድም እንደጀመርኩት ማለት ነው ለመግለጽ እንደሞከርኩት የቀውስ ስርዓቱ ማጠናከሪያ ያደርገዋል። ለአማራ ባለስልጣናት መደለያነት አድርጎታል። የስ እንደዚህ በማድረግ ማለት ነው። ሌላው ደግሞ ብጥብጥ ፈጥሮ አካባቢውን ያሳምስበታል። በዚህ መታመስ ደግሞ እሱ ሰላም ይሆናል። የቀውስ መንግስት ስለሆነ ማለት ነው። በቀውስ ነው የሚኖረው። ህይወቱ ቀውስ ነው። በቃ ቀውስ ማለት ለብልጽግናው እንትን ነው፣ ኦክሲጅን ነው፣ ሌላ ነገር የለም። ኦክሲጅን ነው፣ ህይወት ይኖረዋል። ሰላም ማለት ደግሞ ለብልጽግናው ከባህር የወጣ አሳ ማለት ነው። አሳ ከባህር ወጥቶ አይኖርም፣ ጥቂት ቆይቶ ይሞታል። ሰርቫይቭ ማድረግ አይችልም። በስንጥቡ ነው የሚተነፍሰው አሳ እና እንዴት ሊሆን ይችላል? ኢትስ ቬሪ ዲፊካልት። ስለዚህ ስንጥብ የብስ ላይ መጥቶ ሊተነፍስ ስለማይችል ይሞታል። ብልጽግና እንደዛ ነው። ከቀውስ ከወጣ መንግስትነቱ ይቀርና ይወድቃል። መንግስት ብልጽግና የሚባል አታገኝም ማለት ነው። ሌላው አማራውን ማታለያነት አድርጎታል። የቅማንትን ጥያቄ ማስፈራሪያ ሲያደርጉታል የቆዩት በሚዲያ አሁን እየታገልን የሆነ የአማራውና የቅማንትን ወንድማማችነት በደም አንድ መሆን ለማሳየት እየጣር ነው። ብዙ ነገሮችን ለማሳየት ሞክረናል፣ ብዙ ማስተካክለናል። ግን አሁንም ቢሆን ቅማንቱና ሌላው በአማራ ክልል ውስጥ ያለው ስጋት እንደሆነ ለአማራው አድርጎ ይሰብካል እኮ ብልጽግና። ታስታውስ ከሆነ የጎንደርን ፋሲል ግንብ ካደሰ በኋላ ማደሱ ጥሩ ሆኖ እያለ ሂዶ ሲያስመርቅ የተናገረውን አስበው። ምንድን ነው ያለው? ጎንደርን፣ ባህር ዳርን፣ አማራ ክልልን በአጠቃላይ ከአማራ ውጭ ማንም አያስተዳድረውም ማለት አብይ አህመድ ነው ያለው። ማንም አያስተዳድረው ምን ማለት ነው? የፈለገ ስለ ጎንደር ቅማንት አያገባውም ማለት ነው። ስለ ባህር ዳር አገባ አይመለከተውም ማለት ነው። ስለ ወሎ አካባቢ ሌላው አገባ አይመለከተውም ማለት ነው። የከምሴ ኦሮሞ ተውት፣ የራሱ ጉዳይ ነው። አርጎባውንም ማንም አያስታውሰውም። የፈለገውን እናንተ ናቸው ይህን ክልል የምታደርጉት፣ የአማራ ክልል የተባለው የአማራ ብቻ ነው ብሎ እኮ ነው የነገረው። ይሄ መደለያው ነው። ልብ በል ግን በድሮን በምን እየመጣ የሚጨፈጭፈው አማራውን ነው፣ የሚያሳቀቀው አማራውን ነው። ማሟሸሽ የሚፈልገውን ብልጽግና አማራውን ነው እንደዛ የሚያደርገው ማለት። ለምን ፖቴንሻሊ አደገኛ ነው ብሎ ያስባል። የነ ሽመልሱ የኦህዴዱ ቡድን ማለት
የሚያደርገው ይሄን ነው። ግን ደግሞ ለአማራው የሚያስብ የሚጨነቅ ነው የሚመስለው። ቅማንትን መጨፍጨፍና ማሳደድ፣ አማራው መጨፍጨፍና ማሳደድ፣ ይህንን ህዝብ አንድነቱን ማጥፋት ለሱ የመፋፋት ፖሊሲ አድርጎ ስለሚወስደው ነው በዛ የሚሰራው ማለት ነው። እና የቅማንትን ጥያቄ በዚህ ደረጃ እንዲፈራው አማራው እንዲፈራው ልክ ሌላ ታምር ሊመጣ እንደሚችል አድርጎ መስበክ ነው። ይሄ ደግሞ የአማራ ልሂቃን መጀመሪያ የነገሩት ነው። የፋርጣው ተንከሲስ ይሄን ነው ዛሬም ነገም የሚሰብከው ይሄን ነው። ለእሱ ጥቅም ብሎ ይሄን ነገር ያደርጋል ማለት ነው። ሌላ ብልጽግና የሴራና የቅጥፈት መንግስት ስለሆነ ቅጥፈቱን የማይቀበል እውነተኛ ትግል አይቀበልም። የቅማንት ጥያቄ ህጋዊ መንግስታዊ ጥያቄ ነው። እሱ ህገ መንግስቱን በካልቸው ብሎታል። እያጭበረበረበት ነው። ስለዚህ ህገ መንግስት ይከበር ማለት እኮ ነው። የቅማንት ጥያቄ መልስ ማለት ህገ መንግስት አክብር ማለት ነው። ብልጽግና ህገ መንግስት አያከብርም። ስለዚህ አይፈልገውም። ጥያቄውን እንደ ጠላት ነው የሚቆጥርህ ማለት ነው። ሌላው እዚህ ጋር በተያያዘ ምንድን ነው እዚህ ጋር የሚመጣው ማንም የፈለገውን ቢያደርግ ጣጣ የለውም ማለት ነው። በቅማንት ላይ የፈለገውን ቢያደርግ ቢገልህ ባይገልህ ምናምን በቃ የፈለገውን አድርግበት ብሎ ትተዋል ማለት ነው። በቃ ምንም አታደርገውም፣ አይሰማም። ስለ ቅማንት ምንም ነገር አያስብልህም። ይህንን በደንብ አድርገን ማሰብ ያስፈልገዋል። ሲሸንጠው አንዳንዴ ወጥቶ የሆነ ነገር የሚለውን ታስታውሳለህ። የአማራ ክልል እኮ የአማራ ብቻ አይደለም የቅማንቱም ያገውም የምኑም ነው ብሎ አውርቶ ያውቃል። ተመልሶ ተገልብጦ ያወራው ነው። ብልጽግና መርህ የለውም ማለት ይሄ ነው። አብይ እንደ ግለሰብ መርህ የለውም፣ መገለባበጥ ነው። የፈለገውን ያደርጋል። ለወቅቱ የሚመቸውን ነገር ነው የሚያደርገው። ፕራግማቲስት ነኝ ብሎ አይደለ፣ ከወቅቱ ጋር የሚሄደውን ነው። ለንግግሩ ዛሬ የሚመቸውን እንደፈለገ ይናገራል። ድሮ ይህን ነገር እንዴት ነው የተናገርኩት አሁን አዛ ብቻ አናግሬ እንዲያው ሁለት ምላስ እንዳለውን ብሎ አይጨነቅም። አብይ እንደፈለገ ሲጀመር ምን ብሎናል? እኛ የሾርት ሜሞሪ ነው የተባለው። ሜሞሪው ማይረባ ወዲያው የሚጠፋ ማስታወሻ የማይችል ብሎናል። ስለዚህ የፈለገውን ዛሬ ይልሃል፣ ነገ የፈለገውን ይልሃል። ግን ለስልጣኑ የሚጠቅመውን ነገር ይናገራል ሁልጊዜም። ይህን በማድረግ ስለሚሄድ ማለት ነው። ሌላው ከዚህ ጋር በተያያዘ መነሳት ያለበት ደግሞ ብልጽግና እድሜ ጠገብ ሀገራዊ እሴቶችን አጥፍቶ ባዶ በማድረግ ማለት ነው እነዚህን ቀይሮ ሌላ ቀፎ የሆነ ዜጋ መፍጠር ይፈልጋል። እንደዛ ካልሆነ የሚመራው የለም፣ እንደሚጎት የለም። ስለዚህ ኖርማቲቭ የሆነ ሰው አይፈልግም። ኖርምለስለስ ነው የሚፈልገው። እብዶችን ነው የሚፈልጋቸው። እነዚህ ቲክቶክ ላይ ምናምን ዝም ለሚለፈልፉትን እነሱን በቃ ይፈልጋቸዋል። እንደዚህ አይነት ነገር የሚፈልገው ልክ እንደነ አዶናይ እንደ ምናምን አሁን ሶሻል ሚዲያ ላይ የምታያቸው የሚራገበው ይሄ አርቲ ቡርቲ የሚያወሩልህ ምናምን የለም። እንደሱ ነው ብልጽግና የሚመቸው። ለምን? እነዚህ ሶሻል ኖርም የላቸውም፣ የሀገራዊ መርህ የላቸውም፣ በስብና የሚመራ የሆነ ነገር የለውም። እንደፈለግክ አድርግ ነው፣ የፈለግከውን አድርግ አይነት ነገር ነው የሚለው። ብልጽግና ማለት እንደዛ ነው። እሱን ብቻ እሱም ያቀብልን እየተቀበልክ ማጨብጨብ፣ ነፈዝ ሆነ መሄድ፣ ቀፎ ሆነ መሄድ፣ ትውልዱን ቀፎ ማድረግ ነው በተለያየ መንገድ ማለት ነው። ኤአይ ምናምን ሲል ትሰማዋለህ። ለህዝቡ አስቦ ይመስላል። ቀፎ ለማድረግ ነው፣ ቀፎ ትውልድ ለመፍጠር ነው። ኤአይን በአግባቡ መጠቀም አለብህ። እንደ የስልጣኔና የቴክኖሎጂ አንድ ፓርት አድርገህ ትወስደዋለህ። ግን ሙሉ በሙሉ በእሱ ከተቆጣጠረ ቀፎ ነው የምትሆነው። ቀፎ ትውልድ መፍጠር ያደርጉታል ለራሳቸው ማለት ነው። ለምንድን ነው እዛ ጋር ትኩረት የሚያደርገው? ገበሬው እንዲቀየር በህይወቱ የሚሰራው ስራ የለም። ብልጽግና ምንም አይነት ነገር ስንዴ ያመረትኩ ምናምን ብሎ ሲያወራ ትሰማለህ። ግን የለም፣ ከየት አለ ስንዴው? የሚታይ ነገር የለም እኮ ሚዲያ ላይ ነው ሁሉም ነገር የሚደረገው። ስለዚህ ቀፎ ትውልድ ለመፍጠር ኖርማቲቭ የሆኑ ህዝቦችን ማጥፋት አለብህ። ማጥፋት በተለይ ደግሞ ታሪካዊ ህዝብን አይፈልግም። አዲስ የሚቀያየር ነው። ፕራግማቲስት ብሎ አይደለ እንደፈለገ ማድረግ ነው የሚፈልገው። ሐቀኛ የሚባል ህዝብ ወይንም ሐቀኛ ትውልድ ምናምን የሚባል ራሱ በአጠቃላይ በየትኛውም ሀገር ይሁን አይፈልግም። ይሄን ቀጣፊ፣ አጭበርባሪ፣ ሌባን ነው የሚፈልገው። የሚዘርፍን ነው የሚፈልገው። ለስርዓቱ አይመቸውም እንደዚህ አይነት ነገሮች ማለት ነው። ያሙታል። ላይክ አንዳንዴ የሆነ ሰይጣን የማይመቸውን ነገር ካረከው ይጨናነቃል። ልክ እንደዛ ለብልጽግና መንፈስ ሰላማዊ ስትሆን፣ ስትረጋጋ፣ እርስ በርስ ስትዋደድ እና በሰላም አብረን እንኑር ስትል፣ ህግ ይከበር ስትል አይመቸውም። ያመዋል፣ ኔቨር ያመዋል። እና በዚህ ምክንያት የቅማንት ጥያቄ ያመዋል ማለት ነው። እና የቅማንትን ጥያቄ የአማራ ክልል ጽንፈኞች እንደፈለጉት እንዲያደርጉት አሳልፈው ሰጥቷቸዋል ማለት ነው። አቤቱታ ብታቀርብም የሚሰማ የለም። በተለያየ ጊዜ የብልጽግና መንግስት መስሪያ ቤቶች አዲስ አበባ ያሉ የኮሚቴ አባላት በየጊዜው እየሄዱ እንትን አቤቱታ ያቀርባሉ። እንዲሆነ ይሄ ነገር እንደዚህ እያሉ ማለት በተለያየ መንገድ ማንም አይሰማም፣ አይፈልጉትም። መልስ የሚባል ነገር አይሰጡም። ምንም ነገር እሺ ብሎ የሆነ ነገር ይላል። ከዛ በኋላ የለም፣ ምንም ነገር አያስታውሱም። ስለዚህ ከዓላማው ዝንፍ አይልም። አንተን ከመርገጥ የሚወጣ እንትን የለም ማለት ነው። ይግባኝ ብትልም የከፍተኛ ፍርድ ቤት ሌላ ፍርድ ቤት ብለህ ብትሄድም ምንም የሚቀበል ነገር የለም። ተሳስረው ስለሚሰሩ ማለት ነው።
ብትገደል ብትፈናቀል የፈለግ ብታደረግ ጣጣው አይደለም ለብልጽግና መንግስት ምንም ስለ ህዝብ ሊገደው አይችልም። ብልጽግና ማለት ለህዝብ ማይገደው ለስልጣን ብቻ የሚጨነቅ ነው። እንደፈለገ አይደለም። ይሄ ተዋግተው የእሱን ስልጣን ለመጠበቅ ብለው አካላቸው የጎደሉ ወታደሮች አሁን የሚበሉት አጥተው ፍዳቸውን እያዩ አይደል በአንድ እግራቸው በአንድ አይናቸው ምንም እየሄዱ መቋቋሚያ እንኳን አልሰጣቸው ብሎ የሚበሉት አጥተው ፍዳቸው እያዩ አይደል እንኳን ለህዝብ ሀገሪቱን ቀይሬያታለሁ። የአዲስ አበባ ከንቲባ ደግሞ ሰሞኑን ወጥታ የሚበላ ምግብ እኛ ትኩስ ምግብ አለ እንደፈለገ ለምን ጎዳና ወጥታችሁ ትለምናላችሁ ትላለች። እነዚህም ወታደሮች ለምን አይቀልባቸው? መጀመሪያ ምላስ ለመመረጥ እንደዚህ ብለን እናራግብ ተብሎ ይወራ እንደዚህ ማለት ነው። ሰው ብልጽግና ማያደርገውን የሚያወራ ዝም ብሎ እያወራ የሚኖረው ያላደረገውንና የማያደርገውን ነው የሚያወራው ብልጽግና ማለት ነው። በግፍ ብትታሰርም ብትገደልም ብትፈናቀልም ጣጣው አይደለም ለብልጽግና መንግስት ማለት ነው። ለምን ቅድም እንዳልኩ አሳልፎ ሰጥቷል። የፈለጉትን እያደረጉ ነው። ዝም ብሎ ይመለከታል ማለት ነው። ይህን የብልጽግናውን መንግስት ግዴለሽነት ተጠቅመው የአማራ ጽንፈኞች ሰሞኑን ያደረጉትን እስካሁንም እያደረጉ ያሉትን እንየው። የተወሰነ አንደኛ በኮሚቴያችን ላይ ፉን አጠናክረው ቀጥለዋል። ዕድሜ ልክ ድረስ የሚያሳስር ውሳኔ ሊወስኑ ተዘጋጅተዋል ማለት ነው። አንደኛው በ120 ውሳኔ ቅድም እንዳልኩ፣ በሚቀጥለው ደግሞ እዛኛው በዳብል ላይ የተከሰሱ አሉ። በ130 በሚባለው መዝገብ ደግሞ ይላሉ። በቃ 20 ዓመት ዕድሜ ልክ ምናምን ይፈርዱባቸዋል ማለት ነው። እንዲህ አድርገ ቅማንትን ማፈን እየሰሩ ናቸው። ይህ ሁሉ ቅማንትን የመግደል ስራ፣ ጥያቄውን የማጥፋት ስራ እየሰሩ መሆናቸው ማየት እንችላለን ማለት ነው። ይህን ያደረገው የብልጽግና መንግስት አሳልፎ ስለሰጠን ነው። በህዝባችን ላይ የፈለጉትን እያደረጉ ናቸው። አስገድለውናል፣ አሳግተውናል። የፈለጉትን ያሳስራሉ፣ የፈለጉትን ያደርጋሉ። ቅድም ከላይ ከመግቢያ ያነሷቸው ችግሮች በሙሉ ይሄ የብልጽግናው ካድሬ የሚሰራው ነው ማለት ነው። እንደፈለገ የልብ ልብ ስለተገኘ ማለት ነው። ቅማንትን የወደቀ እንጨት አድርገው ያኛውም እየመጣ መሳሪያም ምንም መጣረቢያም ገጀሞም እያያዘ እየመጣ ገጀራም እያመጣ ይከተክታል ማለት ነው። ይህን እየተደረገ ነው ያለው። የቅማንትን ህዝብ በፈለጉት መንገድ ያፈናሉ። በፈለጉት መንገድ እንዳይናገር የሆነ ነገር እንዳይሆን ታፍኖ ተይዟል ማለት ነው። ጥያቄው መልሶ ማለት ጥያቄው አይመለስም፣ አይነገርም። ስለ ቅማንት እንድትናገርም አይፈለግም። ታፍኖ እንዲቀጥል እያደረጉ ነው ማለት ነው። ይህን ሁሉ እየሰራ ነው። በብልጽግና ወደ ቁልቁለት እየወሰደው ነው ማለት ነው። ጥያቄ የሆነና የቅማንትን ዕጣ ፈንታ ለማጥፋት እየሰራ ነው ማለት ነው። በቸልተኝነቱና ሆን ብሎ ደግሞ እዚህ ብልጽግና አይደለም እዚህ ባህር ዳር ላይ ያለው ምናምን አፋኝ ቡድን ጎንደር ላይም ጭልጋም ላይ ያለው አፋኛ የብልጽግና ካድሬ ይህን ስራ እየሰራ ነው። ቅማንትን የማጥፋት ስራ ማለት ያን ሁሉ መስዋዕትነት የከፈለውን ጥያቄ ገድል ለመግባት እየሰሩ ነው ማለት ነው። ይህን ነው የሚሰሩት። እናም የብልጽግና ስርዓት ጸረ ቅማንት ነው በአጠቃላይ ስትመለከተው ማለት ነው። በዚህ ስርዓት የሚመለስ የቅማንት ጥያቄ የለም፣ ሊኖር አይችልም። የቅማንት ጥያቄ ማለት ነው የሚሰሩት ሁሉ ቅማንትን ማፈንና በሂደት ማጥፋት ነው፣ አማራ ማድረግ ነው። እንደዛ ሲያደርጉ ደግሞ ነቃነቃ ብሎ ሲከራከር የነበረውን እየነጠሉ ይገላሉ ማለት ነው። በሚቀጥለው ሂደት ሲመቻቸው፣ አሁን የሚመቻቸውን እያደረጉ ነው፣ ያልተመቻቸውን ትተዋል። ሲመቻቸው ይቀጥላሉ። ይህን ከማድረግ ሊመለስ አይችልም። ስለዚህ አዲስ የትግል ስልት ያስፈልጋል ማለት ነው። እዚህ ጋር አዲስ የትግል ስልትና እንደገና የመንቀሳቀስ ጉዳይ ያስፈልጋል ማለት ነው። በአጠቃላይ ብልጽግና የቅማንትን ጥያቄ እንዴት አድርጎ እንትን እያደረገው ነው የሚለው እኛ ከዝንብ ማር እንደማንጠብቀው ሁሉ ከብልጽግና የቅማንት ጥያቄ ይመልሳል ብለን ተስፋ የምናደርገው ነገር የለም፣ አዲስ ታምር ካልመጣ በስተቀር ማለት ነው። ስለዚህ በቀጣይ ምን ማድረግ አለብን የሚለውን ማየት የተሻለ ነው። ታንክ ዩ። መልካም እንግዲህ አጠቃላይ የብልጽግና መንግስት የቅማንትን ጥያቄ የያዘበት መንገድ ምን ይመስላል የሚለውን ወደየት እየወሰደው ነው የሚለውን በስፋት ማብራሪያ ሰጥተህበታል። ከልብ እናመሰግናለን። ምናልባት አንዳንድ ነገሮችን ለመጨመር ያክል በተለይ የአማራ ልሂቃንን ላለማስቀየም የቅማንትን ጥያቄ እንደ ማስፈራሪያ እንደሚጠቀምበት ያነሳው ጉዳይ ባለፈው አንስተነው ነበረ። ማሳያዎችን በግልጽም ራሳቸውም የሚናገሯቸው አሉ። ምንድን ነው ይሄ አማራው ማኩረፍ ሲጀምር ብልጽግናን መጠየቅ ሲጀምር ካድሪው ምናምን የቅማንትን ጥያቄ መለስልባቸዋለሁ እያለ እንደሚያስፈራራ ከዚህ በፊትም አንስተነዋል። አሁንም ይህ ነው የቀጠለው። ሌላ የተለየ ነገር የለውም። ይህ የአማራ ጽንፈኛ ሊቅ ደግሞ በተለይ ከብአዴን ወደ ብልጽግና የተቀየረው ባለስልጣን የቅማንት ጥያቄ ከሚመለስ የቅማንት ህገ መንግስታዊ ጥያቄ ከሚመለስ አማራው ቢደቅ ቢኮሰምን ቢጠፋ ራሱ ቢዳከም የራሱ ጉዳይ ብሎ ለሆዴድ ገረድነቱን አጠናክሮ ቀጥሏል። ይሄ ነው የሚታየው ነገር። ሌላ የተለየ ነገር የለው። የቅማንት ጥያቄ ከሚመለስና ከአማራ ህዝብ ጋር በሰላም እኩል ሆኖ ከሚኖር ሲኦል ቢወርዱ ይሻላቸዋል። ይሄ እየታወቀ ነው። ለምንድን ነው እንደዛ ያደረጉት የሚለውን ከዚህ በፊት ያቀረብናቸው ውይይቶች አሉ። እሱን ማስታወስ ወይም ተመልሶ ማየት ደግሞ ትልቅ ማሳያ ነው። ቅድም ያነሳው አንድ ነገር ደግሞ ይሄ የከንቲባዋ የተናገሩት የአዲስ አበባ ከንቲባ
በጣም ነው የገረመኝ። ማለት አንዳንዴ በዚህ ልክ ወርደ የኤንጂኦ ወይም የእርዳታ መንግስት እስከ መምሰል ድረስ መናገር እነዚህ ሰዎች ድህነትን ነው የሚዋጉት ወይስ ድሃውን ነው የሚለው ራሱ ሌላ ጥያቄ ነው። ብዙዎች ያነሱት ጥያቄ ነው። የሰሞኑን አይተው ከሆነ ወደ በአቅራቢያችሁ ወደሚገኝ የምገባ ማዕከል ጎራ ብላችሁ ንጹህ ምግብ መብላት ትችላላችሁ፣ ንጹህ መጠጥ መጠጣት ትችላላችሁ ብለው ይናገራሉ። ምናልባት ይህ የእነሱ የፖለቲካ ርዕዮት ሊሆን ይችላል እንግዲህ ነው ብለው ይዘውትም እየሰሩበት ስለሆነ፣ ይህ ግን የሚያሳየው መንግስት ምን ያክል ድሃውን በማብዛት የስራ እድልን በማዳከምና በማጥፋት ሰው ተረጅ እንዲሆን ማድረግ ነው እየሰራ እንዳለ ማሳያ ነው። ይህ በእውነት መልሰው ቢያዩትና ቢገመግሙት ራሱ ያፍሩበታል ነገ ተመልሰው በእርግጠኝነት። ምክንያቱም ድሃን በዚህ ልክ ማጣጣል በቃ ሁሉ ነገር በእጃቸው እንደሆነ አድርገው መናገር ምን ያክል ቀፋፊ እንደሆነ በራሱ ህዝቡ ራሱ እንዴት አንዳንዴ ግራ ይገባል። በቃ ህዝቡ ራሱ በየቦታው ተበታትኖ ማልቀስ ነው። በቃ የትም ቦታ ስትሄድ እንደዛ ነው። በቃ ብዙ ጊዜ አንተ እንደምታነሳው በየቦታው በየሰፈሩ በየብሔሩ የፖለቲካ ፓርቲ አለ። እዛ ተደብቆ የሚበጠብጥ የምርጫ ቦርድን በጀት ተቀብሎ የሚቆረጥም ያችን ደግሞ ለምን አልተለቀቀችልንም ብሎ ጥያቄ የሚያነሳ ማለት ነው። ይህን ሁላ የዚህን ሁላ ድሃ ህዝብ ለቅሶ ግን ወደ መንግስት አቅርቦ ይህ በዚህ መንገድ መፈታት አለበት ብሎ አይታገልም። እና ለወደፊቱ ምን ይደረግ የሚለውንም በተደጋጋሚም ስለምናነሳ ብዙዎች ጆሮ ስለማይሰጡት ወይም ደግሞ እያዩ እየሰሙ እያለፉት ካልሆነ በስተቀር የመፍትሄ ሀሳቦችን ብዙ ጊዜ እናነሳለን። ያም ሆነ ግን ወደ ራሳችን ጉዳይ ዛሬ ወደ አነሳ ነው እንመለስና የቅድም ያነሳቸው ችግሮች አሉ። አጠቃላይ የቅማንት ህዝብ የቅማንት ህዝብ ጥያቄ የተያዘበት መንገድ እንደ አጠቃላይ ያሉትን ሁኔታዎች አንስታልና ስለዚህ የቀጣይ የመብት ማስከበሪያ አቅጣጫዎች ወይም ደግሞ የቅማንት ህዝብ ጥያቄ መልሶ እንዲነሳሳና እንደ አጠቃላይ ትግሉ ተጧጥፎ እንዲቀጥል ሜቢ አቅጣጫ ቅየራ የሚያስፈልግ ከሆነ ሌላ የትግል ስልት የሚያስፈልግ ከሆነ አስፈላጊ ናቸው የምትላቸውን የመፍትሄ ሀሳቦች ብታነሳ የሚለውን ወደ አንተ ላምጣው። መልካም። በቀጣይ እንግዲህ ይህን የመብት ጥያቄ ለማስመለስና የመብት ጥያቄውን እንዲመለስና ተግባራዊ እንዲሆን ምን መሰራት አለበት፣ ምን ነገሮችን ማድረግ አለብን የሚለውን የተወሰነ ነገር እናንሳና በተግባር የሚሰሩት በተግባር እንዲሰሩ ነው። እንግዲህ የመጀመሪያው ይህን አሁን ያቀረብነውን እውነታ በሚገባ መረዳት ያስፈልጋል። የጋራ ማድረግ ያስፈልጋል። የቅማንት ታጋይም ሆነ ህብረተሰቡ ይህን የጋራ ማድረግ ያስፈልጋል። የጋራ መሆን አለበት። ከብልጽግና ተስፋ የሚያደርግ ካለ ኢስ ቬሪ ዲፊካልት። አሁን እንትን ሊመጣ አይችልም። ድሮም ተስፋ አላደረግ ነው። ከ2011 ጀምሮ ብልጽግና ህዝባችን ሲቀጠቀጥ፣ ሲያሳድድ፣ ሲገል ነው የነበረው እንጂ ለህብረተሰቡ የሚጠቅም ነገር የሰራው ነገር የለም። ስለዚህ መጀመሪያ ይህን እውነታ ማወቅ አለብን። ብልጽግና የቅማንትን ጥያቄ ይመልሳል ብሎ የሚያስብ ቅማንት ካለ የዋ መሆን አለበት። መታገልም ያስቸግረዋል እንደዛ ከሆነ ማለት ነው። ስለዚህ መደራጀት እና ሌላው ነገርን ለመምጣት መጀመሪያ ይሄ የጋራ መግባባት መፈጠር አለበት ነው። ሁለተኛው መንግስትን መቃወሚያ ስውር መንገዶችን መጠቀም ያስፈልጋል። መንግስት በቅማንት ህዝብ ላይ የሚያደርገውን ነገር መቃወሚያ የሚሆን ስውር ስርዓት የትግል አቅጣጫ ያስፈልጋል። መቃወሚያ መንገዶች የተለየ ማለት እዚህ ጋር መናገር የለብንም ምን መደረግ እንዳለበት፣ ግን መቃወም አለብን መንግስትን። ሰልፍ ብለህ ወጥተህ መንግስት ምናምን እንደዚህ ምናምን አይደለም። ይሄ አይደለም፣ እንደዛ አይደለም መሆን ያለበት። ይህ በፍጹም እንትን ሊያደርገው አይችልም። ሌሎች ስውር የመቃወሚያ መንገዶችን ፈጥረህ መቃወም ነው። መንግስት ላይ ተጽዕኖ ሊያመጣ የሚችል እና ጥያቄ እንዲመልስ የሚያደርግ በሰላማዊ መንገድ ጥያቄ እንዲመልስ ሊያደርግ የሚችሉ መቃወሚያ መንገዶችን መከተል ያስፈልጋል ማለት ነው። ሌላው መጪው ምርጫ አለ። አሁን በፊት ማለት ነው ምርጫ አለ። በዚህ ምርጫ ብዙ ምርጫ አሉን እኛ ራሳችን ማለት ነው። አንደኛው ብልጽግናን አለመምረጥ ነው። ሁለተኛው ብልጽግናን መምረጥ ነው። ሶስተኛው ብልጽግናን አለመምረጥ ስትል ሌላ አካል የምትመርጠው አለ ማለት ነው። ሶስተኛው ደግሞ ከምርጫ አለመሳተፍ፣ ምርጫው ላይ እምቢ ማለት ማለት ደምድመ መቅረት። ከዚህ በፊትም አለመረጥንም አሁንም አለመምረጥ ማለት ነው። የምትመርጠው ማንን ነው? ትመርጠው ማንን እንመርጣለን የሚል ነገር መኖር አለበት። ስለዚህ የመጀመሪያው አማራጮቹ ምንድን ነው? አለመሳተፍ ምርጫው ላይ ካርድ አውጥቷል አይደል? ካርድን ቀደህ ትጥላለህ። በቃ አለቀ። የምርጫው ቀን ከቤት ትቀመጣለህ። አለመምረጥ ማለት ነው። ምክንያቱም ተቃውሞን በዚህ ነው የምትገልጸው። በኋላ ተመርጫለሁ እያለ ነው። ይሄ ከቀራቅርም ከጸገዴም ከምንም ከሳንጃም ከምንም ሞቴበር ከማንም እየተፈናቀለ እየተሳደደ በቅማንትነቱ የመጣ ካድሪ ለአማራው ጽንፈኛ ዋና ታዛዡ ነው። አሁን ላሳደደው ራሱ ዋና ገረዱ ነው የሚሰራው እሱ። ይሄ ነው። ይሄን ነው የምትመርጠው ከመረጥከው ማለት ነው። ተመልሶ ይረግጣል። ሲረግጥ ግን ምንድን ነው
ሌጂትሜት ሆኖ ነው። ሌጂትሜት ማለት ምንድን ነው? ስልጣን ተቀብሏል፣ በቃ መርጣችሁኛል በካርዳችሁ እያለ ነው የሚቀጠቅጥ ማለት ነው። እኔን የመረጥከው እኔን የምገዛ ይልሃል። ምንም ማድረግ አችልም። ስለዚህ አለመምረጥ የተሻለ ነው። አልመረጥኩም፣ ህጋዊም አይደለህም። ካልተመረጠ ደግሞ እንደፈለገ ሊያደርግ ስለማይችል ማለት ነው። ስለዚህ መጀመሪያ አለመምረጥ መልካም ነው ብዬ አስባለሁ። አስገድደው እንድትመርጥ የሚያደርጉ ከሆነ ደግሞ ብልጽግናን በምንም መንገድ ቢሆን አለመምረጥ። የፈለገ ኮረጆ ሊቀይር ይችላል። ባቴበር ኮረጆ እንዳይቀየር መታገል አለበት። ብልጽግና የሚባል አለመምረጥ ነው። የሞተችውን ቅዴፓን ቢሆን መምረጥ ያስፈልጋል። ሌላ ምርጫ አለ። ምክንያቱም የተሻለ ነው። ይሄ ብልጽግና አይደለ እየገደለ ያለው፣ እሱን እንየው፣ እንመርጠውና ያኛውን እናየዋለን ማለት ነው። ስለዚህ እነዚህ ምርጫዎች መውሰድ ያለበት የመጀመሪያው ምርጫውን ደምድመ መቅረት ነው። ግዴታ ከሆነና ከአቅም በላይ በሆነ መንገድ የሚያስገድዱ ከሆነ ግን ብልጽግናን አለመምረጥ በምንም መንገድ። በቅማንት ምድር ብልጽግና የሚባል የሆነ ድምፅ ማግኘት የለበትም። እዚህ ጋር ስራ መሰራት አለበት ማለት ነው። አራተኛ የነፃነት ታጋዮችን ማጠናከርና ማገዝ፣ ከጎናቸው መሆን ያስፈልጋል። ይሄ እንደገና ሪቫይዝ ማድረግ ያለብን እንቅስቃሴ ይመስለኛል። መንቀሳቀስ ለመብታቸው የሚታገሉ ሰዎች ላይ ድጋፍ፣ እገዛ ያስፈልጋል በየትኛው መንገድ ቢሆን ማለት ነው። እና ይሄ ጠቃሚ ይመስለኛል። እሱ አለበለዚያ ችግር ላይ ነው የምንወድቀው፣ እንደፈለገ ሊያደርጉ ስለሆነ ማለት ነው። ስለዚህ በየትኛው መንገድ የሚታገሉ ሰዎች መታገዝ አለባቸው፣ የበለጠ መጠናከር አለባቸው። አለበለዚያ ኢትስ ቬሪ ዲፊካልት። እና አፄ ቴዎድሮስ ያ ሁሉ ስርዓት አልበኝነት ሲነግስ ተደራጅተው ታግለው ነው፣ ማንም ሳይደግፋቸው ራሱ ማለት ነው። ራሳቸው ተደራጅተው በራሳቸው አደረጃጀት ነው አገሪቱን ነፃ ያወጧት። ከዛ ብዙ የተጅመለመለ ስርዓት አልበኝነት ነፃ ያወጡት እና አፄ ቴዎድሮስ በዛ መንገድ። አሁንም ቅማንቱ ራሱን ነፃ ለማውጣት መታገል አለበት፣ ራሱ ተደራጅቶ ማለት ነው። ህዝቡ ራሱ ተደራጅቶ መታገል አለበት። እነዚህን አባቶችን የቀደሙ አባቶችን ከፊት አስቀድሞ ማየት አለበት። ያን ነው መረዳት ያለበት። ያ አፈና ጭቆና እንደዛ ሲመጣ የወዲት ጌዲዮን ያደረጉትን ማሰብ አለብን። እነሱ ምን አድርገው ነው የታገሉት? ለነፃነታቸው እኮ ነው። እያፈነ እያስቸገረ ስርዓት አልበኝነት ፈጥሮ መከራ እንደፈለገ ሲያደርግ እሱ ነው የታገሉት ወጥተው ማለት ነው። ህዝባቸው ለተወሰነ ጊዜ መፎያስ ብለውታል። እነ የወዲት ጌዲዮን ያመጡት ለውጥ እኮ ምን አምጥቷል? የዛ ጊዜ ስርወ መንግስት የሚባለው ዲሞክራሲያዊ የሆነ ስርወ መንግስት ማለት ፍትሐዊ የሆነ ዲሞክራሲ በዛ ጊዜ ባይኖርም ፍትሐዊ የሆነ እንበለው ጥሩ እንትን ህዝቦች ማይሳደዱበት በሃይማኖታቸው ማይገደሉበት ስርዓት ነው ያመጣው። ለ350 ዓመት ዘመን እንደዛ አድርገው አቆይተውታል። በኋላ የመጣው ደግሞ ሌላ እብድ መጥቶ ችግር ቢፈጥርብንም ማለት ነው። ስለዚህ እነዚህን ሁሉ የትግል አማራጮች ማሰብ ያስፈልጋል ህብረተሰቡ ማለት ነው። ታፍን እንዴት እኖራለን? በመሰረትናትና በጠበቅናት ሀገር እኛ ስርዓት ሲፈርስ እያዳናት በመጣ ነው ማለት ነው። ዛሬ እኛ ባይተዋር ሆነ ፍዳችን የምናይበት መንገድ የለም። ሽልማት ነው የሚገባ ነው የነበረው ለቅማንት ሽልማት፣ ጥበቃ፣ እንክብካቤ ነው የሚገባው እንጂ ይሄ ሊገባው አይገባም። ማይደረግ ነገር ነው እያደረጉ ያሉት። ስለዚህ የምርጫህን በዛ በኩል ማየት ያስፈልጋል ማለት ነው። ትግል በዛም ማጠናከር ያስፈልጋል። ቅድም በመጀመሪያው አንድ ነገር አንስቻለሁ። የሰላም መንገዶችን ሁሉ ሲያፍኑብህ ወዴት ነው የምትሄደው? ምን ምርጫ አለ? መውጫ መንገድ ነው የምትፈልገው። ሲሄድ መውጫ መንገድ መፈለግ አለበት። ቅማንቱ እንዲህ አድርገው ሲመቻቸው ምን ሊያደርገው እንደሚችሉ ማወቅ አለበት። ሌላው በሚዲያው ዘርፍ በኩል ነው። ሚዲያው ተጠናክሮ መስራት አለበት። በሚዲያው ዘርፍ ጃኖ ቅማንትን ጨምሮ ማህበራዊ ሚዲያ ላይ ያሉት ቲክታክ ሊሆን ይችላል፣ ፌስቡክ ላይ ይሆናል። ትግሉን አጠናክሮ መቀጠል ያስፈልጋል። እንደገና ማለት ነው አብዴት መደረግ አለበት። በደንብ ሆኖ መታገል አለበት። ማህበራዊ ሚዲያ ላይ በስማቸው ወጥተው መታገል የሚቸግራቸው ሰዎች የፌክ አካውንቶችንም ፈጥረው በፌክ አካውንት መታገላል። ትግል መጀመር አለበት፣ በደንብ ማጣጣፍ ማለት ነው። ብዙ ስራ ሰርተናል ለዚህ በፊት፣ እሱን ማስቀጠል አለበት። ብዙ ሰው ከቀደመው የትግል ስልት ወጥቶ ማለት ዝም ብሎ ያለበት ሁኔታ እያየን ነው ሶሻል ሚዲያ ላይ ማለት ነው። ፌስቡክ ላይ ምናምን ስታዩ የቅማንት ትግል ፌስቡክ ነበረ ትልቅ ስራ ሲሰራ የነበረው። እሱ የበለጠ አሁን መጠናከር አለበት፣ የበለጠ መጠናከር አለበት። በታሪኩ ዘርፍ በአጠቃላይ መሬት ባለው ነባራዊ ሁኔታና በመሳሰሉት እንቅስቃሴዎች ህዝብን በማንቃት በማደራጀት ራሱ ትልቅ ሚና ሊጫወት ይገባል። እሱ ሚዲያዎቹ ተጠናክረው መሄድ አለባቸው። ፋክትና መሰረታዊ ነገሮችን ተመርኩዘው ለህዝብ መረጃዎችን ማድረስ ያስፈልጋል፣ መታገል ያስፈልጋል ማለት ነው። ትልቅ እንቅስቃሴ ያስፈልጋል። እውነታውን ለዓለም ማሳወቅ በሚዲያ ነው። ሚዲያ ከሌለ የትም አደርስም። ሌላው ተጠናክሮ ሚዲያዎች መቋቋም አለባቸው። በተለያየ መንገድ ሚዲያ አቋቋሙ። እኛ አሁን ሁሉንም ዘገባ የሚዘግብ ሚዲያ ነው። ፖለቲካውንም ዋቴቨር ካልቸሩንም ታሪኩንም ምንም እንዘግባለን። ስፔሻላይዝ ያደረጉ ደግሞ ሊኖሩ ይገባል ሚዲያዎች። ለምሳሌ ባህል ላይ የሚሰሩ ቋንቋ ላይ የሚሰሩ ሚዲያዎች መመስረት አለባቸው፣ ማደግ አለባቸው። በግለሰቦች ተጀምረው እያደጉ እንዲሄዱ ያስፈልጋል። እገዛ የሚያስፈልግም ደግሞ ማገዝ ምናምን
ያስፈልጋል ማለት ነው። ቅማንትን ምድር ላይ አትኖርም ሲልህ በሚዲያ እና ይሄ ማህበራዊ ሚዲያዎቹ ላይ ስትጠብቀው ቅማንትን ፕሮሞት አረከው ማለት ነው። ሚዲያ ትልቅ ነገር ነው። ያ ሚዲያ ባይኖር አሁን ቅማንት ራሱ እንዳለ ማንም አያስታውሰውም ነበረ። ሚዲያ ስላለን ነው ብዙ ስራ እየሰራ ነው ያለ ነው እና ሚዲያውን በደንብ አድርጎ ማጠናከር ያስፈልጋል ነው። ሌላ ነጥብ የቅማንትን ህዝብ ታሪክ፣ ቋንቋ፣ እሴት እና ትውፊት በሚገባ ማወቅና መጠበቅ ያስፈልጋል። ታሪኩን ማወቅ ግዴታ ነው። ቅማንትን ታሪክ ካላወቅን ቅማንት የሚባል ህዝብ አይኖርም። እሴቶቹን ካልጠበቅን ቅማንት የሚባል ህዝብ ይጠፋል። ቋንቋውን ካልተማርን ቅማንት የሚባል ህዝብ ይጠፋል። ስለዚህ እነዚህን የመጠበቅ ስራ እና የመማር የማስተማር ስራ መንቀሳቀስ አለብን። በማይመችም ሁኔታ ቢሆን ማድረግ አለብን። ይሄን ነው ትግሉ ላይ የሚጠይቀው ራሱ ማለት ነው። ስለዚህ ይህን አጠናክረው መቀጠል ወሳኝ ነው። አባቶቻችን ቅማንት እንደሞት አድርገው ፈረንጅ ሲመጣ ምናምንም ሌላውን ያልሆነውን ስለ ቅማንት ቢናገሩም አባቶቻችን ወጋቸውን፣ ባህላቸውን፣ ታሪካቸውን፣ ትውፊታቸውን ጠብቀው በመኖራቸው ለእኛ አስረክበናል። ዛሬ ድረስ ደርሶ ዓለም ያውቀዋል ቅማንት ዛሬ ማለት ነው። ስለዚህ የበለጠ ይህን አጠናክረን መቀጠል አለብን በአባቶቻችን ስልት መሰረት ማለት ነው። ሰባተኛ ማነሳው ነገር ምንድን ነው? የቅማንትን ባህልና ወግ በስነ ጥበብ ዘርፍ ማሳደግ ያስፈልገናል። በሙዚቃ፣ በስነ ጽሁፍ፣ በቲያትር፣ በድራማ በመሳሰሉት ነገሮች ማደግ አለበት። የቅማንት እንትኑ ማለት ነው ባህሉ፣ ወጉ፣ ታሪኩ፣ ቋንቋው እንዲያድግ ስራ መሰራት አለበት። ይህን አስበው መስራት አለባቸው። ለምሳሌ አዲስ አበባ አካባቢ የተቀመጡ ልጆች የዛ እየተሰባሰቡ ቋንቋውን መማማር፣ ከዚህ በተጨማሪ ደግሞ የድርጅቶችን ማቋቋም ባህል፣ ወግ፣ ስነ ጥበብ ሊያሳድግ የሚችሉ ማለት ነው። በስነ ጥበብ መገለጥ አለበት። በስነ ጥበብ ስትገልጸው ቋንቋህን፣ ባህልህን፣ ወግህን ይጠበቅልሃል ማለት ነው። የበለጠ ማለት ይሄ በጣም መሰረታዊ ነገር ነው። የቀደሙ ጨፍላቂዎቹ ኤክስፓንሽኒስት የሆኑ የአማራ ልሂቅ የሚባሉት ትልቅ ስራ የሰሩት ቅማንትንና ቅማንትነትን ከሚዲያ ማግለል ነው፣ ማራቅ ነው፣ ማሸሽ ነው። ከሚዲያ ዘር እንዳታገኘው ማለት ነው። ሚዲያ ላይ አውደ ምሕረት ሊሆን ይችላል ዋቴቨር፣ በምንም መንገድ ሚዲያ ላይ ቅማንት የሚባል ቃል እንዳይወጣ እንዳይተነፈስ ደብቀው ነው የኖሩት ማለት ነው። እኛ ነን አሁን ጎልተን ቅማንት እያልን ያለ ነው ማለት ነው። ስለዚህ አሁን ዓለም እያወቀው ነው ቅማንትነቱ። የዲኤንኤ አባት መሆኑ ራሱ ቦቶ ሪፖርት ተደረገ እኮ ቅማንትን። ይሄ ስላለ አሁን ደፍረን የበለጠ ማጠናከር አለብን። እንደዛ ካላደረግነው አደጋው ፊት ለፊት አለ። እሱን ማሰብ ያስፈልጋል። ስምንተኛ በቅማንት ዙሪያ መጽሐፍትን መጻፍ፣ ቅድም እንዳልኩት ፊልሞችን ማደራጀት መስራት ያስፈልጋል። እነዚህ በጣም መሰረታዊ ነገሮች ናቸው። በሚገባችሁ ልክ ጻፉት። በቅማንት ላይ አሁን ሰሞኑን አይከሊስት የሚባል መጽሐፍ ተጽፏል። ልቦለድ ይመስለኛል። በቅማንት ዙሪያ የተገናኘ ስለሆነ ብዙ ነገር ያስተምረናል። የብርሃኑ ዘሪሁን የታንጉት ምስጢር ቅማንትን እንዴት ሆኖ እንደሚኖር እንዳሳየን ማለት ነው። ቅማንትን እንዴት ምስጢር እንዳደረጉት እንዳሳየን ሁሉ የናይከሊስትም ሌሎችም እንደዚህ ፋርዘር የሚጻፉ ነገሮች በጣም ጠቃሚ ናቸው ማለት ነው። የታሪክ ሙያ ያላቸው በታሪክ የተማሩ የታሪኩን የሪሰርች አካሄድ የሚያውቁ ደግሞ በእውነተኛውን ታሪክ በማስረጃ አስደግፈው ቢጽፉ መጽሐፍትን ቢጽፉ ጥሩ ነው። መጥፎም መጽሐፍ ይሁን ዋቴቨር በመሰላቸው መጽሐፍ የለባቸውም። ያው መረጃ ባላቸው መረጃ ነው ጽፈው ያምጡት። እርሱም በመገምገም ደግሞ ታሪኩን እናሳድጋለን። ሌላው ማለት ነው በመገምገም የተሻለ አድርገን ለመጻፍ እንጥራለን። ሌላው ማለት ነው። ስለዚህ መጽሐፍን መታገል ያለብን ማለት ነው። ለመጽሐፍ ታሪኩን፣ ወጉን፣ ዓለምን የምንደርስበት መንገዱም እሱ ነው። ሌላው ዘጠነኛው ነጥብ አዲስና ጠንካራ ኮሚቴ ማቋቋም ያስፈልጋል። አሁን ኮሚቴው ላይ እየበየኑበት ነው። እድሜ ልክ እያሰሩ ነው። ስለዚህ ጠንካራ ኮሚቴ ማዋቀር ያስፈልጋል። ይህን ግን ለእነሱ አጋልጠ በምትሰጥበት መንገድ ነው፣ በተለየ መንገድ ነው ትግሉን ማስቀጠል ያለበት ይሄ ኮሚቴ ማለት ነው። የሚቋቋመው ኮሚቴ ጠንካራ ኮሚቴ ግን ስውር ኮሚቴ መሆን አለበት። በምንም መንገድ ተጋልጦ ፊት ለፊት የሚጋፈጥ ምናምን እንደዛ የሚባል የለም። አሁን ለምን ህግና ስርዓት በሌለበት ወቅት ምን ይገልሃል፣ ይረሽናል። ስለዚህ እንደዛ ላለመደረግ ተደራጅተህ ያለውን የቴክኖሎጂ ትሩፋት በመጠቀም ስራ መስራት ያስፈልጋል ማለት ነው። ስለዚህ ኮሚቴ ማደራጀት ግድ ነው። እንትኑን ተጠቀመን ማለት ነው። ደህንነትና መሰረታዊ የሆኑ የሴኩሪቲ ጉዳዮችን እንትን በማድረግ ኮሚቴ ማዋቀር ግድ ነው። አሁን ያለ ኮሚቴ ኦልሞስት እየተፈረደበት ነው። ታስሮ ሊመራ አይችልም፣ እውነቱን ለመናገር ማለት ነው። ኦኬ ኮሚቴያችን ናቸው። አዎ፣ ግን ሌላ ተጨማሪ ኮሚቴ ያስፈልጋል። እነሱ ባሉበት ሂደት ሳይሆን አዲስ ሌላ ስትራቴጂ ነድፎ የሚታገል ቅድም የስውር ትግል ያስፈልጎናል ብለናል። ለዛ በጣም ጠቃሚ ነው ማለት ነው። ሌሎችም ትግሎች ራሱ ቅድም አማራጭ ትግሎች ላይ ስራ የሚሰራ ጠንካራ የሆነ የኮሚቴ መደራጀት መዋቀር አለበት። ይህን ለማድረግ ሁሉም ቅማንት መሰባሰብና መነጋገር አለበት። ዜን ወኪል አምጥተህ እነዛ ወኪሎች ውሳኔ እንዲወስኑ በማድረግ የተደራጀ ጠንካራ መዋቅር መፍጠር አለብን የሚላለኝ።
10ኛ ከአማራው ህዝብ ጋር ያለውን ታሪካዊ እና ደማዊ ትስስር ወንድማማችነት በቅጡ መረዳትና በዛ ልክ ስራ መስራት ያስፈልጋል። እኛ ማህበራዊ ሚዲያ ላይ እየሰራን ነው፣ ሌሎችም መስራት አለበት። ፋክቶችን ማስረጃዎችን አምጥተን ማለት ነው። አይ ቅማንትና አማራ አይገናኙም ዘመድም አይደለም ለማለት የሚሞክረው የፋርጣ ተንከሲስ ማህበር አለ። እርሱን መጋፈጥ ነው። የቅማንት መሰረታዊ ጠላት አንዱ እሱ ነው። ዋናው እሱ ነው። ከብልጽግና ገብቶ አሁን ምርጫ ምናምን እየተሳተፈ ያለው ትልቁ ስራ የሚሰራው ይሄ የፋርጣ ቡድን ነው። ይህን በቄስም በደብተራም በፖለቲካ በኩል ነው መታገል ነው። ሌላ ምርጫ የለው። የመጨረሻ ምርጫ እሱ ነው። አሁን እንዲያውም ወልቃይትን በቁጥጥሩ ስራ አድርጎ የወልቃይትን መሬት ከወልቃይት ቀምቶ መቆጣጠር ይፈልጋል። የሰሊጣ እንትን ሆኖ ኢንቨስተር ሆኖ ማለት ነው። ስለዚህ ወልቃይት ላይ ሲያላዝን ምናምን የምታገኘው ይሄ ነው። ለዛ ነው ጎንደር እያለ ያለው ማለት ነው። ቱዴይ ኢዝ ታይም ብሏል። ምን ለማድረግ ቱ ኮንትሮል ወልቃይት አዘር ሎውላንድ ኤሪያስ ሰሊጥ ምናምን እንደፈለገ ለማድረግ ይህን እየሰራ ነው። እነዚህን ሴራዎች በደንብ አድርገህ ማወቅና መታገል ያስፈልጋል። ቅማንት ብቻ ሳይሆን የሰሜን ጎንደሩ አማራ ይህን በደንብ አድርገህ መረዳት አለበት። ወልቃይትን ነፃ ማውጣት ከሆነ የወልቃይት ህዝብ ነው ነፃ ማውጣት ያለበት። መሬቱ የወልቃይት ህዝብ ነው ማስተዳደር ያለበት፣ ወልቄው ነው። ይሄ ተንከሲስ ቡድን ጎንደር እያለ ቢመጣ በቅማንት ላይ ጥላቻ ቢዘራ ዋና እንትኑ ምንድነው? መሬትና ዝርፊያ ነው። ጎንደር ከተማ ቢቆጣጠር የከተማዋን ታሪካዊነት ተጠቅሞ ከቱሪስት ከምን የሚገኘውን ስለሚዘርፍ ነው፣ ስለሚበላ ነው። ቤተክርስቲያንን ኮንትሮል አድርጎ እየዘረፈ ስለሚኖር ነው። ሌላው ነገር ብታወራ ማለት ነው። መተማን ብትሄድ ቋራም ብትሄድ የሚመረተው ሰሊጥ ምናምን ነው የሚፈልገው። ከዚህ ያለፈ ነገር የለውም። የግዴታ ቅማንትን ባዕድ አድርጎ ከአማራው ለይቶ ባዕድ እንደሆነ አድርጎ የሰሜን ጎንደር አማራ ነው የሚለው ማህበረሰብ ራሱ ይህን እንዲጠላና እንዲተኩሱን ጊዜ ግጭት ምናምን እንዲኖር እሱ ለዝርፊያ ይመቸዋል። ይህን ነው የሚሰራው። ስለዚህ በደንብ አድርጎ ማወቅና ማጠናከር ያስፈልጋል ማለት ነው። ከአማራ ህዝብ ጋር ቅማንት ምንም አይነት ጠብ እንደሌለው ወንድማማች መሆኑን እንደሚያውቅ፣ ግን ቅማንቱ የራሱ የሆነ ወግ፣ ባህል፣ ታሪክ፣ ቋንቋ ስላለው ያን መጠበቅ ይፈልጋል። የሚጠይቀው ጥያቄም እነዚህ ተጠብቀው የሚኖሩበት የመንግስት አስተዳደር እንዲኖር ነው እንጂ አማራን ለማጥፋት ወይም አማራን ለመጉዳት ብሎ እንዳልሆነ ማንም ያውቃል። ስለዚህ ይህን በደንብ አድርጎ አተኩሮና ሁል ጊዜ አዘውትሮ መስበክና ማስተማር ያስፈልጋል ብዬ አምናለሁ። በመጨረሻ የትግል አሰላለፋችን በማጥናት አጋሮች መፈለግ ያስፈልገናል። ከማን ጋር ነው በአጋርነት ልንሰራ የምንችለው? ግዴታ ስለሚሆን ማለት ነው። የብልጽግና መንግስት ምን እያደረገ ነው? እኛ ምን እያደረግን ነው? ዋናው ይሄ ስርዓት ከሆነ እየበደለን ያለ ይህን ስርዓት ለመጋፈጥና ጥያቄያችን ለማስመለስ እነማን ጋ ነው ይሄ አጋርነት ምን መሰረት ነው? ብቻችን ነው መታገል ያለብን የሚለው ራሱ መታየት አለበት፣ በደንብ መጠናት ያለበት ነው። አጋርነት ስትራቴጂክ ሊሆን ይችላል። በዓላማ በሚያገናኝ ዓላማ ስትራቴጂክ የሆነ ግንኙነት መፍጠር ማለት ነው። ታክቲካል ሊሆን ይችላል። ለጊዜው የጋራ ጠላት ካለ የጋራን ጠላት የምታሸንፍበት መንገድ ታክቲካሊ ኮኦርዲኔት ይሄ ምንድነው አላይን አድርገህ ስራ ትሰራለህ ማለት ነው። የሆነ ጊዜ የዓላማ አንድነት ባይኖርህም ግን የጋራ ጫና ያለን ያን ጫና ሪሊቭ ለማድረግ ግዴታ ያስፈልጋል ማለት ነው። እነዚህ ነገሮች መሰረታዊ ነገሮች ናቸው፣ ለታጋዮችም ለሚያንቀሳቀሱ ሰዎችም ማለት ነው። በዚህ መንገድ መታገል ያስፈልጋል። በመጨረሻ ማስተላለፍ ፈልገው መልእክት ምንድን ነው? ኮሚቴዎቻችን ተረጋግተው የትግሉ አንድ ባህሪ ስለሆነ ማለት ነው። መታሰር ምንም እንትን ማለት ነው። መጀመሪያ ለመታሰር ነው። ከታሰርክ በኋላ ምንም ማድረግ አትችልም። ያለ ምርጫ በእስር ቤቱም ሆነ ትግልን አጠናክረ መቀጠል ነው። ብዙ መታገያ መንገዶች ስላለው እስር ቤት ያለው መታገል ነው። ማንዴላ በእስር ቤት የጻፈው አንድ በጣም ግብዳ መጽሐፍ አለው። ሌሎችም ነገሮች አሉት። በእስር ቤቱ ነው ትግሉን የጨረሰው 27 ዓመት ሙሉ፣ ግን ድል አግኝቷል መጨረሻ ላይ። እኛም በዛ ደረጃም ማሰብ አለብንና የትግሉ አንድ ፓርት መሆኑን እንዲረዱትና ፍራስትሬሽን ምናምን እንዳይኖር ማለት ነው ፈልገው። የበለጠ ህብረተሰቡ ተጠናክሮ ትግሉን ማስቀጠል አለበት ማለት ፈልጋለሁ። አመሰግናለሁ። መልካም። በመጨረሻ ላነሳቸው የማሳሰቢያ መልእክቶች ከልብ አመሰግናለሁ። አንድ ሀሳብ ለመጨመር ያክል አሁን ላይ ስልጣን ላይ ሆናችሁ የተሰጣችሁን ኃላፊነት ለመወጣት የቅማንትን ህዝብ የምትረግጡ ወይም ደግሞ በቅማንት ህዝብ ላይ ጫና የምትፈጥሩ የቅማንት ተወላጁ ናችሁ። በስልጣን ላይ ያላችሁ በተለይም በቅማንት ቀጠና አብዛኛው እዛቻ ከራሱ አካባቢ ስለሆነ የተሾመው ከዚህ በኩርኩም ከመመታት ብትወጡ ኖ ማለት ብትጀምሩ የተሻለ ነው ብዬ አስባለሁ። ቅድም አንድ ምሳሌ አንስተ ነበር፣ የወላይታን ማነው የሲዳማን ጉዳይ። የሲዳማን የክልልነት ጥያቄ ያስመለሰው በወቅቱ የሲዳማ ዞን አመራር ወይም ደግሞ የመንግስት ባለስልጣን የነበረው ነው። በስልጣንም የቀጠለው ራሱ ነው። ስለዚህ የቅማንት ህዝብ ጥያቄ እንዲመለስ በማድረግ በኃላፊነትን መቀጠል ትችላላችሁ። የተሻለ ነገርም ለህዝባችሁ ማምጣት ትችላላችሁ። ነገር ግን የቅማንትን ህዝብ ጥያቄ ማፈን ከሚፈልግ የቅማንትን ህዝብ ማጥፋት ከሚፈልግ ኃይል
ተልእኮ እየተቀበላችሁ በራሳችሁ ህዝብ ላይ ግፍ መስራት ይህ ተገቢ አይደለም። ኖ ማለት ብትጀምሩ ይህ ጥያቄ የሚከነክናችሁ በውስጣችሁ የምታስቡ ነገር ግን አውጥታችሁ ብትናገሩ ችግር ይፈጠርብናል ብላችሁ የምትሰጉ እንዳላችሁ እናውቃለን። አብዛኞቻችሁም እንደዛ ናችሁ። ግን ከዚህ ቆፈን መውጣት መቻል አለባችሁ። መጀመሪያ በየአካባቢ ያለውን ሌባ፣ በየአካባቢ ያለውን ሽፍታ አደብ አስገዙ፣ ለህግ አቅርቡ። እንዲያም ካለ አስፈላጊ ከሆነ ተነጋግሮ ችግሮችን መፍታት። በምህረት ብዙ ነፍሰ ገዳይ እየገባ እየተቀመጠ አይደል ያለ። ስለዚህ እንደዚህ አይነት ነገሮችን በማስተካከል አካባቢውን ሰላም በማድረግ የቅማንትን ጥያቄ በመደገፍ ህጋዊ በሆነ መንገድ በሰላማዊ መንገድ እንዲፈታ ማድረግ ብትችሉ እና የዚህ ታሪክ ተቋዳሽ ብትሆኑ መልካም ነው። ዙሮ ዙሮ በመጥፎም ይሁን በመልካም ነገር ታሪክ ነው፣ ይቀመጣል። ከተወቃሽነት ለመዳን ግን የበኩላችሁን አስተዋጽኦ ብታበረክቱ ኖ ማለት ብትጀምሩ የተሻለ ነው የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።